የኦሮሞ ህዝብ በዚህ ጉዞ ውስጥ ያያቸው ብዙ ነገሮች አሉ። የተማራቸው ብዙ ሌሰኖች አሉ። መደምደሚያ ላይ የተደረሰው ግን እኛ ስንጨቆን መጮህ ያለብን እኛ ራሳችን ነን። እኛ ስንጎዳ ያ ጉዳት እንዳይደገም እርምጃ መውሰድ ያለብን እኛ ብቻ ነን። የኦሮሞ ህዝብ ትግል ሰልፍ ሪላያንስ በራስ ላይ በመተማመን በራስ ላይ በመመርኮዝ የሚደረግ ትግል ነው። እንደ ሶማሌ ያልተደራጀ ቡድን ሶማሌን ወክሎ ቢመጣ ልክ ሶማሌ ስለሆነ ማንም አያዳምጠውም። ሶማሌን አድራጅቶ ስለመጣ ብቻ ነው ለማሰለኝ ሞተውተው እንደ አንድ የኦሮሞ ህዝብ ታጋይ ትላንትና በአማራ ህዝብ ስም የተደራጁ ኃይሎች ሌላውን ሲጨቁኑ ሲጨፈልቁት ነበር። ቀጥሎ የትግራዮች መጡ በትግራይ ህዝብ ስም ሲጨፈልቁ ሲጨቁኑ ነበር። አሁን ደግሞ በኦሮሞ ህዝብ እንዳይመጣ ነው ምፈራው። ይሄ ለኦሮሞ ህዝብ ከፍተኛ ኮንሲኩዌንስ አለው። እኛ ኦሮሞዎች የህብረ ብሔር ትግልን ስናካሄድ ነበር። ከብሔራዊ ጭቆናን ስንቃወም ነበርና ዛሬ ደግሞ በእኛ ስም ሌላው ህዝብ የሚጨቆንበት ፎርሙላ እየተቀመረ ባለበት ሁኔታ ነገ ለካ ኦሮሞዎች ትላንትና ከኛ ጋር የታገሉ ስልጣን እስኪይዙ ነው። ስልጣን ከያዙ በኋላ ልክ እንደ ሌሎቹ ደግሞ ሌላ ፎርሙላ ይዘው ዛሬ ራሳችን በራስ የማስተዳደር መብታችንን ነፈጉን። በፌደራል ደረጃ ያለንን ውክልና ቀነሱብን የሚለውን ስሞታ መስማት ስለማልፈልግ ነው። በናይል ጉዳይ ላይ ስጽፍ ዛሬ ከብልጽግና ጋር የሚያሽቃብጡት ዳያስፖራ ሰዎች ይሄ የወያኔ ተላላኪ ኖ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጪ ጥቅማችን የሚንጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ they wouldn't do it። የኦሮሞ ህዝብ ጥያቄ ሶስት ዋሳኝ ጉዳዮች አሉ። በማንነቱ መከበር ይፈልጋል። ማንነቱ ስንል ቋንቋው እንዲከበርለት እንዲያድግ ይፈልጋል። ታሪኩ እንዲነገርለት እንዲያድግ በሀገር ታሪክ ውስጥ እንዲካተትለት ይፈልጋል። ባህሉ እንዲያድግ እንዲጎለበት ይፈልጋል። ይሄ ማንነት ጥያቄ ነው። ሁለተኛ በቄው ላይ ብዝበዛ ዘረፋ እንዲቆም ይፈልጋል። በቄው ንብረት ላይ ባለቤትነቱን ማረጋገጥ ይፈልጋል። ከድህነት ራሱን ማላቀቅ ይፈልጋል። ሶስተኛው በሚሾሙለት ከላይ በሚላኩለት ሳይሆን ራሱ በመረጣቸው ይሆኑኛል፣ ይበጁኛል፣ ሊያስተዳድሩኝ ይችላሉ፣ ተአማኒ ናቸው፣ ዕውቀት አላቸው ብሎ የሚያስባቸውን መርጦ በዛ መተዳደር ይፈልጋል። እነዛ የተመረጡ በሚያስተዳድሩት ህግና ህግጋት መተዳደር ይፈልጋል። ይሄ የኦሮሞ ህዝብ የሚፈልገው ነው። ይሄ የትግራይ ህዝብ የሚፈልገው ነው ብዬ ነው የማስበው። ይሄ የአማራ ህዝብ የሚፈልገው ነው ብዬ ነው የማስበው። ይሄ ነው የኦሮሞ ህዝብ የሚፈልገው። ኢንጀስቲስ ኮመን በሆነበት ስርዓት ውስጥ ሪቤሊየን ቢካምስ ዱቲ፣ አፈና፣ ጭቆና፣ ግድያ መንገዱ ባደረገ መንግስት ላይ ማመጽ ሞራላዊ በምድርም በሰማይም ተቀባይነት አለው። በማመጻችን ደግሞ ይቺን ሀገር ተቀምናት ገለታ ቢስ ወይም ደግሞ ምስጋና ቢስ እየሆነ ነው ሰው እዚህ ሀገር። 5000 ወጣቶች ራሳቸውን ሰውተው አመጻው ዛሬ አመጽ እንደ حرام የሚቀርብበትን አመጽ ወንጀል የሚሆነው ከአመጽ ውጪ ያሉ መንገዶች ክፍት ከሆኑ ሰው መንግስትን መተቸት ሲችል ሰው መንግስትን በሰላማዊ መንገድ መቃወም ሲችል ካመጸ ወንጀል ነው። የኖቤል ሽልማት እኮ ተገኘበት አይደል? እዚህ ሀገር ያለው ጥቆ ያመጣው አመጽ ነው። በልመና አልመጣም። አልቀንበት እኮ ነው። ቆስለንበት 5000 ሰው ሰውተንበት 23000 ሰው አቁስለንበት አመጸን አሳመጸን። አንድ ነገር ለመጨመር ፈልጋለሁ። በተለይ በኦሮሞ ላይ የሚደረገው ጋጋታ ያጠነክረናል እንጂ አያደክመንም። ከኔ በፊት የነበሩት በ1970ዎቹና 80ዎቹ ኢቭን 90ዎቹ ውስጥ ጠባብ ብሔረተኛ በላጭ ወገባቸው ላይ ወረቀት እየተለጠፈ ተገሏል። የኦሮሞን ህዝብ ትግል አንድ ስንዝር ወደ ኋላ አልመለሰውም። አንድ ስንዝር ወደ ኋላ አልመለሰውም፣ ወደፊትም አይመለሰውም። የኛ ትግል በሚሊዮኖች የምንሳተፍበት እንጂ ጃዋር ወጣ ብሎ ስለተናገረ አይደለም። በሚሊዮኖች ተሰልፈውበት አንዱ ሲወርቅ ሌላው ያን የወደቀበትን አርማ እያነሳ የሚሄድበት ነው። እስከዛሬ ባደረግናቸው ትግሎች ውስጥ አንጸባራቂ የሆኑ ድሎችን እያስመዘገበን የመጣ ነው። ወርቅዬ የሆኑ ወንድሞቻችንን እህቶቻችንን እያጣንበት የመጣ ነው። አሁንም እያጣን ነው። ዛሬ ነገም እናጣለን። ድል እስክናደርግና ህዝባችንን የሚገባውን መብት
እስከናጎናጸፍ ድረስ ወደ ኋላ የሚመለስ ነገር አይደለም ስለዚህ ወደ ስድብ የሚመጡ ሰዎች ሊያስቡበት ይገባል ዛሬ የሚሳደቡ ሰዎች ትላንትና ገዢዎች ነበሩ ሀገር ሲያስተዳድሩ የኔን ወንድሞች ሲጨፈጭፉ የነበሩ ሰዎች ናቸው የኔን አባቶች ሲጨፈጭፉ የነበሩ ናቸው የመንግስትን መሳሪያና ቢሮክራሲ ደህንነት ይዘው የኦሮሞን ህዝብ ጥያቄ ማፈን ካልቻሉ በሬዲዮና በኢንተርኔት ማፈንና ማዛባት እንችላለን ማለት የባሰበት አባዜ ነው እብደት ይመስለኛል እንደውም የባሰ ቁርጠኛ እንድንሆንና የባሰ ተጠናክረን እንድንቀጥል የሚያደርገን ነው የሚሆነው አሁን ባለው ሁኔታ ህገ መንግስቱን ባንነካው ይሻለኛል ትራንዚሽን እስክናደርግ ይሄ የኔ ኤክስፐርት ኦፒኒየን ነው አሁን ከነካ ነው ዶሚኖ ኢፌክት ይኖረዋል እኔም የምፈልገውን አርቲክል ካወጣሁት ንጉሱ የሚፈልገውን ካወጣው ስንመዘው መዘዙ ሊበታተነን ይችላል አንድ ሁለተኛ ደግሞ የሌጂቲመሲ ጉዳይ ነው ከዚህ በፊት ሌሎች ያደረጉትን መድገም ይሆናል ዛሬ አሸናፊዎች ስለሆነ ብቻ ምን ታወቅ ሰዎች ተሰብስበን ህገ መንግስቱን ተዳደረን በለውጠው ትክክል አይደለም እኔ ኦሮሚያ ውስጥ በደም ታወቃለሁ እውቅና አለኝ ውክልና ግን የለኝም የወከለኝ ኦሮሞ ህዝብ የለም እናትና አባቴንም እንኳን አልወክልም የኛን ሰፈር አልወክልም because they never voted for me ኮሎኔል ደመቀ በወልቃይት ጠገዴ ጉዳይ በጣም ይታወቃል ግን ያለው ውክልና ጥያቄውን እንዲያደርስ እንጂ ከዛ ያለፈ ፕሮሲጀራል የሆነ ውክልና የለው መጀመሪያ ወደ ምርጫ እንሂድ ህዝባችን የወረዳችን የክልላችን የቀበሌያችን ህዝብ ተወዳድረን ፖሊሲያችንን አቀርበንለት እናሸንፍና ከወከለን በኋላ አዲስ አበባ እንሰብሰብና ተደራድረን ተከራግረን ተፋይተን ለሁላችንም የሚሆን ስርዓት ህግና ህግጋት ማውጣት እንችላለን የዲሞክራሲ ፍራቻ አባባጋና ሰላም መቀጠል እንደማይችሉ ተረድተዋል ወደ ዲሞክራሲ ከሄዱ ደግሞ ስልጣን እናጣለው ወይ የሚል ፍራቻ ውስጥ ገብተዋል በዚህ መሐንከል ተንጠልጥለው ስላለ ነው እንጂ ህዝቡ የመንግስት መዳከም የግድ ባምባገነን መንግስት መተካት አለበት የሚለው አደገኛ አመለካከት ነው ያ ብቻ አይደለም ሊሰራ አይችልም እቺን ብቻ ለበል ግርማ and I think everybody should pay attention መንግስት ኃይለ ሥላሴ ወርዶ መንግስቱ ሲመጣ አምባገነን ስርዓት ለመገንባት የሚያስችል መሰረት ነበረው አንድ አምቢሽስ የሆነ ወይም ደግሞ አንድ አምባገነን መሆን የሚፈልግ ግለሰብም ሆነ አመራር አምባገነን ሊሆን የሚችለው ለአምባገነን ፋውንዴሽን የሚሆኑ መሰረታዊ ነገሮች ሲኖሩት ነው ኢኮኖሚያዊ ወታደራዊ ማህበራዊ ዛሬ አምባገነን ሊደግፍ የሚችል ወታደራዊ ኃይል የለም እዚህ ሀገር አምባገነናዊ ስርዓትን ሊደግፍ የሚችል ሚድል ክላስ እና የኢኮኖሚክ ግሮዝ የለም አምባገነናዊ ስርዓትን ሊደግፍ የሚችል ማህበረሰብ ቤዝም የለም በዚህ ረገድ ውስጥ እንደዛ አይነት አምቢሽን ከመጣ ሀገር ከመፈረካከስ የሚያድን አይመስለኝምና አይ ቲንክ ከዛ አይነት አመለካከቱ ወጥቶ የሚያዋጣ ወደ ዲሞክራሲ መሄዱ ነው ወደሚለው መስማማቱ የተሻለ ይመስለኛል የሮሎ ወረከሚሴ ወረባቴ ሰኒ መሐመድ አሊ አልቶተ ወርቂቱ በገኝ ፈኖ ወልዲ ባኔ ኬሮ ኢሲን ፈኪ ዲዳ ኤኙማ ኡመተ ኬኛት ኢሲን ኡመኒ ኬኛ ሮሮ ወጋ ዲባ ሸንተማ እረት ጎደማ ቱሬ hagam takka ciniinnatee eenyummaasaa osoo hin gatin bakka kanaan gahuu isaatiif fakkeenya guddaa warra taatan ijoollee walloo qawwee qabdanii miisin akki gootani sirritti walawalaati mana kaayadha waan boruun beekani ክልል ውስጥ በጣም ጸረ ፌደራላዊ የሆነ የአማራን ህዝብ ከሌላው ህዝብ ጋር የሚያጋጭ አደገኛ የፖለቲካ አዝማሚያ እየመጣ ነበር የአማራ ብሔረተኝነት አዲስ ነው ይሄንን ብሔረተኝነት ከርክ በላይ ለጥጦ ጦረኛ ብሔረተኝነት የሰርቢያን ብሔረተኝነት የሚመስል ባህሪ እየመጣ ይዞ ነው የመጣው ለምሳሌ በግልጽ ግጭቶች ሲካሄዱ ነበር መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል አይደለም ብሎ የሚናገር የአማራ ሊቅ የአማራ አመራር ታይም ቀጥሎ 250 ሰው ተገሎ በክልሉ ልዩ ኃይል ጉርጋ ሲከፈርበት ታያለሽ ቅማንት ጥያቄ ያለ የቆየ ያጋጫ ይሄንን በድርድርና በውይይት ከመምታት ይልቅ ይሄ ወያኔዎች ውስጣችን ያደራጇቸው ነው በሚል ከፍተኛ ጦርነት ተካሂዶ የህዝብ ትልልቅ ሲሆን ታያለሽ የወሎ ኦሮሞች የራሳቸው አስተዳደር አላቸው እነዚህ ኦነግ ናቸው ዝም ብሎ ኦነግ ነው በማለት ከፍተኛ ዘመቻ የፕሮፓጋንዳ ዘመቻ ይካሄዳል ቀጥሎ ልዩ ኃይሉ ወደዚህ ገብቶ እርምጃ የሚወስድበት
የህዝብ እልቂት የሚወሰድበት ሁኔታ ነበር። ይኸውልህ እዚህ ሀገር አንዳንዴ አብዛኞቹ እዚህ ከዲሲ ምናምን የሚመጡ ልጆች ናቸው የሚያደርጉት የማያስቡትን ስለሰራው እዛ ሲያሾፉ ሲቀልዱ ስለሰራው አይምሮአቸው ላይ የሆነ ነገር ፈጥሯል። 20 ምናምን ዓመት ዲሲ ስታርባክስ ቁጭ ብለው ወይ ዩሮፕ ቁጭ ብለው 20 ምናምን ዓመት መለስን በማማት በመሳደብ የታገሉ መስሏቸዋል። እኛ ከነሱ በኋላ ሄደን ስትራቴጂ ነድፈን ለውጥ ስላመጣን የሆነ ሱፐር ናቹራል የሆንኩ ነገር የሚል አይምሮአቸው ውስጥ ራሳቸውን እየሸወዱ ራሱ እንደሆነ አይገባቸውም። ካለኝ ኢንፍሉዌንስ የበለጠ ማን እንደሚሰጠኝ ነገር ሁሉ ነገር ላይ አንድ ነገር ሲሆን ጃዋር አደረገው የሚሉት የጎዳኝ ይመስላቸዋል። በነገራችን ላይ ያለኝን ኢንፍሉዌንስ በጣም አግዝፎታል። አንዳንዴ እንደውም እንዴ ልክፈላቸው እንደ እስከማለት ሁሉ ነው። ጋዜጣውን ሁሌ ሲገልጸው የኔ ፎቶ አለ፣ የቸርች ጉዳይ ውስጥ አለው፣ የውሃ ጉዳይ ውስጥ አለው፣ የፀሐይ ጉዳይ ውስጥ አለው። አሁን ባለፈው እንደቀለድኩት አሁን ዝናብ ባይመጣ ራሱ እዚህ ሀገር ፈራለሁ። ምክንያቱም ዝናቡን ያስቀረው ጃዋር ነው እንዳይሉ ፈራለሁ። በመጀመሪያ ደረጃ ሰልፉ ለምን በኦሮሚያ ብቻ ተጠራ? የድጋፍ ሰልፉ በመላው ኢትዮጵያውያን ለምን አልተጠራም? የኢትዮጵያ መሪ ነው እንጂ ኦሮሚያ መሪ ብቻ አይደለም። ጠቅላይ ሚኒስትሩ ወዳጄ ሰልፉን የጠራው ኦዲፒ ነው። የኦዲፒ ሊቀመንበር አብይ አህመድ ነው የተሸለመው፣ አብይ አህመድ ነው። ስለዚህ ራሱ ሰቦቴጅ ያደረገ መመለስ መቻል አለባቸው። ሰልፉ ስለምን አስፈለገ? ጭብጨባ ተጨብጭቦላቸው ስለማያውቁ ሁሌም ተጨብጭቦባቸው ነው የሚያውቁት። ጭብጨባን እንደሚወዱት ሰልፍ ወጥቶላቸው አይቀር ባይወጣቸው ሰልፍ ይወጣላቸው ለለጡ ሰሞን ለምሳሌ እዚህ ከተማ ላይ ህዝቡ ግልብጥ ብሎ ሲወጣ ምንም ቅስቀሳ ሳይደረግ ህዝቡ ግልብጥ ብሎ ወጣ። በኦሮሚያ በአማራስ ባህር ዳር ላይ ምን ያህል ቀላል ሰው ነው እንደወጣው ያለ ማንም ቀስቃሽነት ከህዝብ ከልብ ከመነጨ ገንፍሎ ነው የሚወጣው። ነገራችን ላይ ኬርፉሊ ሰው ማየት አለበት። ኦሮሚያ ላይ ብቻ አብይ ከኦሮሚያ የበለጠ አፒዝ ለማድረግ የሚሞክረው አማራው ለምን አልወጣም? ቤኒሻንጉል ላይ ሰልፍ ወጣ፣ በጣም ጥቂት ሰው ነው የወጣው። ትልቅ የወጣው ሶማሌ ክልል ነው። እና እኔ አብይም ብሆን እኔ እንግዲህ ሜቢ ፖለቲካል ሳይንስ ጀንት ኪ ስለሆንኩ ነው እንጂ እነዚህ ነገሮች በደንብ ማጥናት መቻል አለበት። ዋይ ለምን ረጋችን ላይ አንድ ቃል ጠፍቷል። አሁን ጠባብነት የሚባል አብይ አህመድ እስከ ስልጣን እስከመጣ ድረስ ዘረኝነት አልነበረበት። ትልቁ የማጥቂያ ቃላታቸው ትልቁ ጠባብነት ነበር። ተጨቋኝ በነበረበት አንደርዶግ በነበረበት ወቅት ጠባብ ነው፣ መብቱ ሲጠይቅ ጠባብ ነው። አሁን ትንሽ ደግሞ ስልጣን አገኘና ያቺን ጭቆና ስላስቀየ ጠባብ ነው ስለማይሰራ ጠባብ ተገንጣይ ወንበዴ ሲባል የነበረው ቀረ። ወንበዴናውም ቀረች፣ ተገንጣይነቱም ቀረች። ስለዚህ ጠባብነቱ ገበያ ላይ አልሸጣለች። ስለዚህ ኦሮሞቹ ስልጣን ይዘዋል፣ ሀገር ሊቀራመቱ ነው፣ ሊያፈናቅሉን ነው፣ ዶሚኔሽን ሊያመጡ ነው። ስለዚህ ምን ሆኑ? ዘረኛ ሆኑ ማለት ነው። ፒውርሊ ኦሮሞን ዲፋይን ለማድረግ ነው፣ የኦሮሞን ትግል ለማጠልሸት ነው እየተጠቀሙበት ያሉት። ስለዚህ ዘረኝነት is just a new word for ጠባብነት they are using። የሚገርመው ግን የመንግስት ተቋማት ሳይቀሩ በራሳቸው ላይ ጎል ሲያስገቡ ነው። ኢቭን አንዳንዶቹ የኛ አመራሮች ራሱ ኮንሰፕቱን ካለመረዳት ቃል ዝም ብሎ አይወረወርም። ትላንትና በደርግ ጊዜ በኃይለሥላሴ ጊዜም አሁን በነመለስ ዘመንም ጠባብ እየተባሉት ትላንት ወደ ማዕከላዊ ስናይ ነበር። እዛ ሲሰቃዩ የነበሩ ጥፍራቸው ሲነቀል ሲኮላሹ የነበሩ ልጆች ጠባብ እየተባሉ ነው ችግር ሲደርስባቸው የነበረው። አሁን ጠባብነት አልሰራ ስትል በዘረኝነት በአዲሱ መልኩ ሊዘምቱብን እየተዘጋጁ ነው። አይሳካላቸውም። ኢዜማ የድሮ ግንቦት ሰባት ነው። የድሮ ግንቦት ሰባት አምና ምን እንዳደረገ እናውቃለን። የኦነግ አመራር እዚህ በሚገባበት ወቅት ኦሮሞዎች እዚህ ገብተው ኦነግና አመራሩን እንዳይቀበሉ ባንዲራ ይዘው እንዳይመጡ ደጋፊዎቹን በማሰማራት በከተማው ላይ ከፍተኛ ቀውስና ደም ማፋሰስ ያደረገ ድርጅት እንደሆነ መርሳት የለብንም። በነገራችን ላይ ሬቻ እዚህ መካሄድን አይወዱትም፣ አይደግፉትም። ምክንያቱም ኦሮሞ ከዚህ ከተማ ውስጥ ምንም የለውም ከሚል ደጋግመው ከሚያነሱት አንፃር ማለት ነው። ዛሬ አይደለም I have known them 10 years ጉረኞች ናቸው። ያልሰሩትን ትዝ ይለኛል ገና ከዩኒቨርሲቲ እንደወጣው እኔ ስለ ሰላማዊ ትግል እናገር ነበር አንድ መድረክ ላይ እና የነሱ ሰው ደግሞ ነበር በ6 ወር ውስጥ አዲስ አበባን ካልተቆጣጠርን እያለ ይናገር ነበር። what did this guy smoke እና በጣም አሮጋንት የሆነ ጉረኝነት ያለበት ስብስብ ነው። የሚገርመው ግን ቴስት ተደርገው በ6 ወር ውስጥ ወያኔን አንበርክከን ስልጣን እንይዛለን ያሉ ሰዎች ከ10 ዓመት በኋላ ቄሮ ሀገር ነፃ ወጥቶ ነው ያስገባቸው። ከመጡ በኋላ ግን መጀመሪያ ጠላት ያደረጉት ቄሮን ነው። የቀድሞ ከፍታ የትኛው የቀድሞ ከፍታ? የሚኒልክ ወረራና ጭፍጨፋ፣ የኃይለሥላሴ የፊውዳል ስርዓት ዘረፋ፣ የመንግስቱ ኃይለማርያም ቀይ ሽብር ፍጅት ወይስ የመለስ ዜናዊ የማዕከላዊ ቶርቸር? በጋራ ያለን እንደ ኢትዮጵያ ያለን የዚች የ150 አካባቢ የጋራ ታሪክ ነው። እንደ ስቴት እንደ መንግስት ከሆነ
ከዛ ካለፈ ትግራይ አክሱምን አለው፣ አገው ላሊበላን አለው፣ ኦሮሞ ገዳ አለው፣ ወላይታ ጦራን አለው። ያ በግል ከሆነ በግል ቡድኖች የራሳቸው ታሪክ አላቸው። እንደ ኢትዮጵያ እንደ አንድ ሀገር እንደ ስቴት ግን በጋራ ያለን ልንመለስበት የምንፈልገውና ብንመለስበት የሚያዋጣን የጋራ ታሪክ የለም። ወደ ምኒልክ ጭፍጨፋ መመለስ የሚፈልግ ያለ አይመስለኝም። ወደ ኃይለ ሥላሴ ፊውዳል ዘረፋ መመለስ የሚፈልግ ያለ አይመስለኝም። ወደ መንግስቱ ኃይለማርያም እብደትና የሽብር ጭፍጨፋ መመለስ የሚፈልግ የለም። ወደ መለስ ዜናዊ አድሏዊና ዜጎችን ሲያኮላሹና ጥርስና ጥፍር ሲነቅሉ ወደ ነበረበት መመለስ የሚፈልግ የለም። የኢትዮጵያ ከፍታ ወደፊታችን እንጂ ወደ ኋላ የለም። አሮጌ ኢትዮጵያ ተመልሳ ከመጣች የሀገር ነው የምትፈርሰው። መንግስትም መጠንቀቅ አለበት። የመንግስት ኃላፊነት ወደፊት መሄድ እንጂ ወደ ኋላ መንሸራተት አይደለም። አሁንም ደጋግሜ ማለት ያለብኝ የኢትዮጵያ ሙስሊሞች ጥያቄ ነው። የኢትዮጵያ ሙስሊሞች እየታገሉ ያሉት ከኢትዮጵያ መንግስት ጋር ነው። የኢትዮጵያ መንግስት ደግሞ የክርስቲያን መንግስት አይደለም። የኢትዮጵያ መንግስት አቶ ኃይለማርያም ክርስቲያን ስለሆኑ አይደለም ከሙስሊም ጋር የተጋጩት። አቶ ኃይለማርያም የአምባገነን ስርዓት ቁንጮ ስለሆኑ እየታገልን ያለነው አምባገነናዊ ስርዓትን እንጂ የክርስትናን አይደለም። ይሄ እኮ ከሙስሊሙ የባሰ ክርስቲያኑን እየጎዳ ያለ መንግስት ነው። ስለዚህ ሁሌም ትግሉን ማየት ያለብን በዲሞክራሲያዊ ትግል መሆን መቻል አለብን። ሁሌም አንደርስታንድ ማድረግ ያለብን ትግሉ ስርዓቱን ወይ ራሱን እንዲለውጥ ወይ ስርዓቱን እንዲለወጥ የማድረግ እንጂ ሙስሊሞች ከሌላው ማህበረሰብ ጋር ቁርሾ ተያይዞ አይደለም። ከሌላው ማህበረሰብ ጋር በሰላም የምንኖርበት ነው። በሰላማዊ ትግሉ ጸንተን ስትራቴጂውን አጠናክረን የተሳታፊውን ቁጥር እየጨመርን ከሄድን አንዲት ጥይት አንዲት ድንጋይ ሳያስፈልግ ወይ እጁን መጠምዘዝ እንችላለን ወይ እምቢ ካለ ልናሽቀረጥረው እንችላለን። Yes, we Oromos fought for ourselves because we know what subjugation is. We believe in self-rule in our homeland and a shared rule in the collective federation. We don't want to rule over Afar. We don't want to interfere with Afari internal affairs or Somali internal affairs. I will fight and die for you if somebody from Oromo want to colonize you. Because I know how detrimental colonialism has been to our people. Today in Ethiopia, I'm public enemy number 1. I did not steal from anybody. I didn't take anybody's wife. I didn't know nothing. You know why? Because those who want to restore a dominant system, those who want to exploit the Afar resource, the Oromia resource, the Somali resource, the Walaita resource, they see me as a roadblock. Because I refuse to compromise. I will never compromise. A true freedom fighter, whether he's Somali, Afar, Sidama, will never compromise on the right of the nation and nationality of Ethiopia to govern themselves and to have a fair share in the federal system. This is very important. የኦሮሞና የአማራ ነገር በጣም ሲሪየስ መውሰድ ወሳኝ ነው። ረጅም ድንበር፣ ረጅም ታሪክ፣ የህዝብ ስብጥር ያለው ስለሆነ በቀላሉ አዋርደህ የምትሄደው ጉዳይ አይደለም። ሲሰበሰቡ ምን ያደርጋሉ መሰለህ? ኤዲፒ እና ኦዲፒዎች ሲገናኙ ኤክስተርናላይዝ ነው የሚያደርጉት። ኤዲፒ ራሱ ለሚሰራው ስራ አብን ነው እየሰራ ያለው ብሎ ኤክስተርናላይዝ ያደርገዋል። እነዚህ ደግሞ አይ እኛ እኮ አይደለም እኛ በጣም ጥሩ ሰዎች ነን ግን ያስቸገሩን እነዚህ ከዛ ያሉት ኦነግ የሚባሉ አክራሪ ናቸው። ውሸታቸው ነው። ሲሪየስ የሆነ የጋው ነው ችግር ያለው። የሁለቱን ክልሎች የሁለቱን ህዝቦች ግንኙነት ጠበቅ ልናደርግ የምንችለው ያ ብቻ አይደለም። ኦነግና አብን ችግር የሚፈጥሩ ከሆነ ለምን ከውጭ ይተዋሉ? ይግቡ ወደ መደራደሪያ ውስጥ። እኔም ያልኩት ምን ነበር? ከኤዲፒም ከኦዲፒም ሰዎች እንውሰድ፣ ከአብንም ከኦነግም ሰዎች እንውሰድ፣ ከተለያዩ ተቃዋሚ እናምጣ፣ ከአክቲቪስቱ እናምጣ፣ ከምሁራኑ እናምጣና እንደ ኦሮሞና እንደ አማራ ኤሊት እንወያይ ነው። አልተፈለገም። በሁለቱም ሳይድ የሚፈልጉት ራሳቸው ሞዴሬት የተሻለ ለዘብተኛ እኛ ነን፣ ይሄው እዚህ ጋርም ሰይጣን አለ እዛ ጋርም ሰይጣን አለ፣ እኛ ማላአት ነን መሀል ላይ ለማለት ነው እያደረጉ ያሉት። ስራቸውን ደግሞ ስታየው አልፎ እያመለጣቸው የሚሆነው ነገር ስታየው ደግሞ ከሌሎቹ የተሻሉ አይደለም። እንዳውም ሌሎቹንም እያባባሱ ያሉት እነሱ ናቸው። የሚገርም አሁን አክቲቪስቱ ላይ ምናምን ላይ ጣት ይቀስራሉ። ጫጫታውን፣ ግጭቱን፣ ምኑን የሚፈልጉት ስልጣን ላይ ያሉ ሰዎች ናቸው። ፈጣሪ ነው ኢትዮጵያን ብዛት ይፈጠራል። 80 ብሔረሰብ የፈጠረው አብይ አይደለም፣ መለስ ዜናዊ አይደለም፣ ጀዋር አይደለም፣ ኃይለ ሥላሴ አይደለም፣ ምንም አይደለም። ፈጣሪ ፈጥሯል።
ፈጣሪ የፈጠረውን ማጥፋት አይቻልም። you cannot eradicate diversity ብዛትነትን ማጥፋት አይቻልም። መጨፍለቅም አይቻልም። ብዛትነትን ማኔጅ ማድረግ ይቻላል። በዓለም ላይ 3 አፕሮች ተደርጓል ብዛትነትን ማኔጅ ለማድረግ። መጀመሪያ የነበረው በአውሮፓውያኖች ውስጥ በ19ኛው ክፍለ ዘመን ውስጥ ፈረንሳይ የተከተለችው ሞዴል አንድ ሀገር ከአንድ ብሔር ብቻ ነው መሰራት የሚችለው። ስለዚህ የተለያዩ ብሔሮች ካሉ ጨፍልቃ አንድ ማድረግ አለበት። አንድ ባህል፣ አንድ ማንነት በቀላሉ የሚል ነበር። ፈረንሳይ ላይ ተሳካ። የሌላውን ዩሮፕ ብትንትኗን አወጣት። 1920ዎቹ እና 1930ዎቹ ደግሞ የውድሮ ዊልሰን አይዲያ መጣ። ይሄ ምንድነው? ብሔሮች ተገነጣጥለው የራሳቸውን ሀገር ይኑራቸው ተበታትነው እንጂ አብሮ አንድ ሀገር 10 15 20 ብሔር ይዞ መሄድ አይችልም። ስለዚህ መበታተን አለባቸው። የራሳቸው ሀገር ያድርጉ ተባለ። የባሰ ብትንትና መጣ። ከዛ አሁን የመጣ ስቴት ኔሽን ቢልዲንግ የሚባል ነገር አለ። ብሔሮች የራሳቸውን ማንነት የራሳቸውን ባህል ቋንቋ ይዘው ራሳቸውን እያስተዳደሩ የጋራ ማንነት የጋራ ሀገር የጋራ መንግስት መመስረት ይችላሉ። መጀመሪያ በነ ኔህሩና ጋንዲ ህንድ ሀገር የመጣ ፊሎሶፊ ነው። በአሁኑ ወቅት በተለያዩ ሀገሮች በስፋት የመጣው መልቲናሽናል ዲሞክራሲ። ኢትዮጵያ ውስጥ ብዙ ሰዎች ፌደራሊዝም ላይ ይላሉ ያ አይደለም። ህብረ ብሔራዊነት ብዛትነትን ከዲሞክራሲ ጋር ብቻ ነው ማቆየት ይችላል። ዛሬ ትናንትና የትግራይ ወንድሞቻችን አንባላ ስልጣን ላይ ነበሩ። ዛሬ የኦሮሞ ወንድሞቻችን ዲሞክራሲ ጋር መጣ ጨቋኝ ነው። ዲሞክራሲ በሌለበት ትናንትና የዲሞክራሲ ጣት ነው የአንድ ብሔር የበላይነት ያመጣው። ዛሬም እነኚህ ሰዎች እግራቸውን ቆልፈን ወደ ዲሞክራሲ ካላደረስናቸው የአንድ ብሔር የበላይነት ይመጣል። እናንተ ራሳችሁን በፖለቲካ በኢኮኖሚ ተጽዕኖ ስላላደረጋችሁ ነው። መጀመሪያ ማድረግ አለባችሁ። እስልምና ሲነካ ኦሮሞ ተነካ ማለት ነው። ኦሮሞ ሲነካ እስልምና ተነካ ማለት ነው። እንደዚህ አይነት ይዘት ያለው ንግግር ተናግረ ይሄንን ባለማረጋችሁ ነው ቀና ማለት ያልቻላችሁት። እዚህ ግን እኮ አንድ እኔ በኖርኩበት ቀና የሚል ክርስቲያን ከተገኘ አንገቱን በሜንጫ ቆርጠን እንጥለዋለን የሚል በቃ ይችን አትወጥ ማለት 9 ዓመት በቃ በላችኋት 9 ዓመት ይሆናል። 9 ዓመት አሻችኋት እና በሰለች ተቀቀለች አንዴ ተገቢውን መልስ ስላልሰጠ ተገቢውን ከበቂ በላይ ደጋግሜ ሰጥቻለሁ ነው። ከበቂ በላይ ደጋግሜ ሰጥቻለሁ ከሚበቃ በላይ ስለ እውነት ለመናገር ግን እኔ አንተ ጋር ልመጣ ስል ቪዲዮዎች ሳወርድ ነው ያየሁት። አይደለም ወዳጄ ግን እንኳን ለኔ ለፖለቲካም በልቶ ቁርስ አርጎ ራት አርጎ ለሚተነፍስተውና ለህፃንም ይሄን መንገር አልችልም። በተደጋጋሚ ይሄ የሚመጣው ምንድነው? ጀዋር እስላም ነው፣ እስልምና ያራምዳል፣ ጀዋር ኦሮሞ ነው። ከዚህ ነው የሚነሳው። ኢንፋክት በዚህ ሀገር ውስጥ በተጨባጭም ሆነ ከኑሮም ጋር የሃይማኖት መቻቻል መስበክ ሳይሆን ግዴታ ካለበት ሰዎች ውስጥ አንዱ። ከዚህ አንፃር እነዛን ጥያቄዎች ደግሞ መልስ መስጠት ለስቱፒዲቲ ሌላ ቦታ መስጠት ነው እንጂ እዛ ላይ መነታረክም አያስፈልግም። ለነዛ አይነት ጥያቄዎችም መልስ መስጠትም አስፈላጊ ሆኖ አይታየኝም። እናንተ ብትሆኑ ደግሞ ይሄን ሁሉ ሪሰርች ስትሰራ ቢያንስ 67 ጊዜ መልስ ሰጥቻለሁ ለዚህ ጉዳይ። እነዛን ሳታያቸው ቀጥ አይደለም አድማጮችህ ላይና ተመልካቾችህ ላይ አይምሮ ውስጥ ነው አይምሮአቸው ውስጥ የሆነ ነገር ቀርጸ ለመሄድ ስለምትፈልግ እንጂ ግን የተሸነፈ ስትራቴጂ ነው። ልንገርህ ወንድሜ፣ ለምን ነው ታውቃለህ? እንደኔ ያሉ ሰዎች ማንነታችን የፖለቲካ ስብዕናታችን ኦሬዲ ተገንብቶ ዘርፏል። የፈለገ አይነት እኔ እኮ አሁን እንደኔ ያሉ ሰዎች በፖለቲካው የቆየን ሰዎች የግንበኛ ሸሚዞች ነን። የግንበኛ ሸሚዞች ማለት ምን መሰለህ? የግንበኛ ብዙ ይሄ ቀለም የሚቀባው ግንበኛ አላለ ማታ አይነት ቀለር የሲሚንቶ የነጩ ጥቁሩ ስለሚወርድበት እንዳለ ቡራቡሬ ሆኗል። በዛ ላይ ሌላ ቀለም ብትጨምርበት ጌጥ ነው የሚሆነው እንጂ እድፍ አይሆንም። ለጀማሪዎቹም ፈልጉ። ለዛ አይነት ጀማሪ አዲስ ፖለቲካ ውስጥ የገቡ ሰዎች እንደ ነጭ ቲሸርት ናቸው። ትንሽ ነገር ብትወረውርበት እንትሩ ይታያል፣ እድፉ ይታያል። ስለዚህ ለጋዜጠኞች መመክረው ምን እንደሆነ ታውቃለህ? እንዲህ አይነት ነገሮች ውስጥ ተመልሶ ለመሞከር የትም አያዛልም። በተለይ እንደኔ ላሉ ግለሰቦች አሁን ይሄን ሁሉ ኢንተርቪው ስናደርግ በሙሉ በኔ ላይ ነው ልክ ባዮግራፊ የምትሰራ ነው የሚመስለው። ያ አያዋጣም። ከዛ ይልቅ ለምን ኢሹ ላይ ዲስከስ አናደርግም? ይቺ ሀገር በአሁኑ ወቅት ይቺ ሀገር በአሁኑ ወቅት ከፍተኛ የሆነ ክራይሲስ ውስጥ ነው ያለችው።
ፖለቲካዊ ማህበራዊ ኢኮኖሚያዊ ክራይሲስ ውስጥ ነው ያላችሁ እንደኔ ያሉ እቺ ነገር በደንብ ያጠኑ ዓለምን በደንብ ያጠኑ ግለሰቦች ስለኛ ማንነት ከመትጨነቁ ስለኛ ማንነት ስለኛ ምን ይበላል ምን ይጠጣል ስለ ጀዋር ከሌ ምን አለ በዚህ ላይ ጊዜያችሁን ከምታጠፉ እስቲ እና እሱ ላይ ነው አብዛኛውን ጊዜህን ያጠፋው ዛሬ ቆይ ጋዜጠኞችን መተቻት አስፈላጊ ነው ከዛ ይቀር ከዛ ወጣ ብለን ክትችትን ወሰደ ራስህ እንደ ጋዜጠኛ የራሴን ጋዜጠኞችን ስለመታቻቸው ነው አሁን እቺ ጉዳይ ባለችበት ሁኔታ ይሄ እቺ ሀገር ከኔ የምትፈልገው እኔ ነገ ያጅ ነኝ it's no big deal አንድ ሁለት ሶስት ጥያቄ ስለ አንድ ግለሰብ መጠየቅ ፋይን ሁሉን ነገር ወደዛ መታረጉት ከሆነ አጀንዳው ሀገር መሆን ይቀርና አጀንዳው ኢኮኖሚ መሆን ይቀርና አጀንዳው አንገብጋቢ የሆነ የሀገራችን የሴኩሪቲ ጉዳይ መሆን ይቀርና አጀንዳው አንገብጋቢና አሳሳቢ የሆነ የሀገራችን ትልቅ አደጋ የተጋረጠበት ትራንዚሽን መሆኑ ይቀርና አንድ የፖለቲካ አክተር ጃዋር የሚባል ከበደ የሚባል ቃሲም የሚባል ሰው ሊሆን ነው ማለት ነው ከዛ ወጣ ብለን እስቲ ስለ ፖሊሲና ስለ ኢሹ ዲስከስ እናደርግ ሸኔ ጃኔ ረት ይመጣል ዋንተ ቆነም ከኛ በተንደው ደጋ ኩል ኪጂባ ዲፋይን ዲፌም ኤንድ ዲስትሮይ ከራ ሂትለር ይተፈይደ ነከዳ ኡመተ ተኮ መቃ ወይት ዶብዳ ሰኒ መቃ በለሲታ ሰምቦደን በለሲታ ዲፋይን ዲፌም ዲስትሮይ ወጋ ደረዳፍ መቃ አባውቴ ወጋ ለሚቶር በነም ከኛ ከዱማ ቱሬ አባው ዋንታ ተወሪን በይነ ኦሮሞ ዋንቴ ኦሩ ሳቲ ዋን ዱበቴ ዮ ሳመንጢ ኮ ኬሻ ዋን ጀላ ቀበቴ ነም ከኛ ዱማ ቱሬ ወጋ ደብሬ ሸኔ ወጋ ጀን ኡመተ ወለጋ ሁንዳን ጀቻ ቱረን ኡመተ ጉጂ ውዳ ጀቻ ቱረን አረጋሩ ኦሮሚያ ሁንዳን ጀቻ ቱረን ጀቻ ጅራን ይየቹ ኖ ዊ መስት ሪጀክት ደምሲ አካሲ ኡመኒ ከኛ ተኩማዳን ወል ደገፈቴ ወሉበቴ ኦሶን ሸወደም ኦሶ ኦፊን ራንፈነ ኦሶ ቆቆደኒ ቢቱ መቃት ዶበኒ ደመኒፍ ካና ኦሶን ፍረን አርዳ ሸኔ የቹ ኦሮሞ የቹ ደም ከነ በይሁ ደንደው ለጋ ሙረሰን ዳባሰን ደገሩ ደሙ ዋንብራ ሰኒ ምትጋፈ ሀራ መቃሰን ትዶበኒ አኩ በከሌስ መቃ ባውት ነመከኝ አረለ ቶፍታ ሰኒ ነመከኛ አጄሱዳ ሂዱዳ ቶፍታ ኢቲን ደመኒ ነምከኛ ተኩማ ሳጭምሰቴ ኖ የቹ ደንደው ለጋ ኖ ሂንታው የቹ ደንደው ለጋ ከፍተኛ ተስፋ እንዲሁም አደጋ ይታየኛል ተስፋው ምንድነው አደጋው ምንድነው ተስፋው ወደ ዲሞክራሲ ለመሸጋገርና ሁሉንም ያሳተፈ ሁሉንም ያማከለ ህብረ ብሔራዊ ዲሞክራሲ ለመገንባት እድሉ ያለን ይመስለኛል አደጋው ግን ስህተት ከሰራን ይሄን ነገር አንኛ በፍጥነት ካልሄድንበት በየቦታው የሚወጡ ግጭቶችን ቶሎ ካላጠፋንና መንስኤውን እየፈታን ካልሄድን በስተቀር ሁለተኛ እድል ይቻገር የላትም ብዙ እድሎችን ላለፉት 50 ዓመታት የዚህ ሀገር ወጣቶች ፍትሃዊ ዲሞክራሲያዊ መንግስት ለማመስረት ብዙ ታግለዋል ይሄኛው አይ ቲንክ ሶስተኛው ለውጥ ሲመጣ መሰለኝ እንደዛ አድርገውም ያን ያሰቡትን ህልም አላገኙትምና አሁን ለማግኘት እድሉ በጣም ትልቅ እድል አለ ከሳሳትን ግን አገሪቷ ትፈርሳለች አይ ቲንክ ማንኛውም ዜጋ ይሄን ማወቅ አለበት ይሄ እንደ አንድ ፖለቲካል ሳይንቲስት ከውጪ ሳይው የነበረው አሁንም መጥቼ ያየሁት ይሄ ነው ከፍተኛ የስቴት ኮላፕስ ፖሲቢሊቲ ያለው ነው ካልሆነ ከምንጨቆን ምርጫ በጣም ጠባብ ሲሆን ሁለት ምርጫ ብቻ መጨቆን ወይ መገንጠል ሲሆን ጭቆና መቼ ቢመርጥ የለም መሄድ ይሻላል አይደለም እንዴ I have always been clear በዚህ ጉዳይ ላይ ለኔ የዲሞክራሲያዊ የሆነች ሰላማዊ የሆነች አንድነት ያላት ኢትዮጵያ ለኦሮሞ ተጠቅማለች እንጂ አትጎዳ ዲሞክራሲ ካለ ህዝቡ ራሱን በራሱ ካስተዳደረ በመናቱ ካልተሸማቀቀ በሌቦች ካልተዘረፈ የኢትዮጵያ አንድ ላይ መኖር ለኦሮሞ ህዝብ እነኚህን ሶስቱን ለማምጣት ሰላምን ለማምጣት ዲሞክራሲን ለማምጣትና ልማትን ለማፋጠን ኢትዮጵያ እንደ አንድ ሀገር መቀጠል ለኛ በጣም ወሳኝ ምክንያቱም በተበታተነች ኢትዮጵያ ውስጥ የኦሮሞ ሰላም አይኖርም ለኛ የኢትዮጵያ አንድ ሆና መቆየት ስትራቴጂክ ቤኔፊት ነው ያለው እንደው በጣም ናሮ ከሆነ የኤትኒክ ኢንትረስት ራሱ ብትነሳ በጣም ናሮ ከሆነ በቃ የኦሮሞን ብቻ ልጥቀም እንኳን ብትል አንድ የሆነች ኢትዮጵያ ዲሞክራቲክ እስከሆነ ድረስ እስካልተጨቆንክ ድረስ ለኦሮሞ ይጠቅማል እንጂ አይጎዳም ኦሮሚያንማ እኮ መገንጠል ኢትዮጵያን ዲሞክራታይዝ ከማድረግ ኦሮሚያ መገንጠል በጣም ቀላል ነው ስትራቴጂውም 4 ዓመት ላይ ፈጀብን ይሄ ስርዓት ለመለወጥ በ2 ዓመት ውስጥ ሬቻ ላይ የጨረሱን ቀን ኦሮሚያ መገላገል ብንፈልግ ኖሮ it was very very simple የኦሮሞ የበላይነት አንፈልግም የኦሮሞ የበላይነት ገነባለው የሚለው የሚሄድ አመራር የኦሮሞ ህዝብ ጠላት ነው ምክንያቱም
እንደዛ የሞከሩ የአንድ ቡድን የበላይነት ለመገንባት የሞከሩ ኃይሎች ህዝባቸው ላይ ጠላት ነው ያበዙት። ለህዝባቸውም አልሆኑ ለሀገርም አልሆኑ። የኦሮሞ ህዝብ የታገለው ለፍትሃዊነት ነው፣ ለእኩልነት ነው። በኦሮሞ ህዝብ ስም የበላይነትን ገነባለሁ ብሎ የሚሄደውን መታገል ያለበት የኦሮሞ ህዝብ ነው። ምክንያቱም ኪሳራ ነው ሄዶ የሚያመጣው፣ ኪሳራ ነው የሚያመጣው። ይሄንን በተጨባጭ ይሄንን የሚያነሱት ሰዎች ለምሳሌ የአማራ ህዝብ ፍትሃዊ ውክልና አላገኘም የሚል ኃይል ካለ ሊያቀርበው ይገባል። የኦሮሞ ህዝብ ቅድም ብያለሁ፣ በዚህ ዲፓርትመንት ውስጥ በዚህ መስሪያ ቤት ውስጥ ኦሮሞ ዲስፕሮፖርሽናሊ እየተሳተፈ ነው የሚለው ካለ ግንባር ቀደም አብሬ እታገላለሁ ነው። ቁጥሩን ነው። ለምንድን ነው የሚደበቀው? ሁሉም ሀገር እኮ አለ። አሁን አሜሪካ ነው አይደል የተማርኩት ነው። የነጩ ተሳትፎ ይሄን ያህል ነው፣ የሂስፓኒኩ ተሳትፎ ይሄን ያህል ነው፣ የጥቁሩ ተሳትፎ ይሄን ያህል ነው፣ የኤዥያው ተሳትፎ ይሄን ያህል ነው ይቀመጣል። የሴቶች ተሳትፎ ይሄን ያህል ነው። የወንዶች አይደለም በመንግስት ተቋማት በግል ተቋማቶች ውስጥ ይቀመጣል። ዳይቨርሲቲ ሪክሩትመንት የሚባል ዲፓርትመንት አላቸው። አንድ ዲፓርትመንት የተለያዩ ህብረ ብሔራዊ ሀገር ውስጥ የተለያዩ ብሔሮች የተለያዩ ቡድኖች ውስጡ መሳተፍ ያንን ተቀባይነቱን ከፍ ያደርገዋል እንጂ ዝቅ ያደርገው። ስለዚህ የእኛ የታገልነው ለእኩልነት እንጂ ለበላይነት አይደለም። የማንኛውንም ትላንትና የአንድን ቡድን የበላይነት ታግለን ዛሬ የኛ ቡድን በላይነት ሲቀመጥ ዝም ብለን የምናውደለድል ከሆነ ለፍትህ አልታገልንም ማለት ነው። ለዛ ነው እኔ አሁን ደጋግሜ አጀንዳ እያደረኩት ያለሁት በፌደራል ስርዓቱ ይነሳል። አሁን የኦሮሞ የበላይነት ኦሮሞዎች ባለጊዜ ሆኑ። እኛ ባለጊዜ መሆን አንፈልግም። ጊዜው የሁሉም እንዲሆን ነው የምንፈልገው። የሁሉም እንዲሆን ነው የምንፈልገው። ምክንያቱም ባለጊዜ ከሆንክ ጊዜ ያልቃል። ጊዜ ሲያልቅ ደግሞ ትዋረዳለህ። በእኛ ስም ደግሞ ካድሬዎች ተሰባስበው አንድ መስሪያ ቤት ውስጥ ሞልተው በእኛ ስም ሌላው ህዝብ ደግሞ እንዲጨቁሩ ፈጽሞ አንፈልግም። ፍትሃዊ እኩልነት ያለባት ኢትዮጵያ መስራት እንፈልጋለን። የታገልነው ለዚህ ነው። ይሄንን አብረን እንታገል ነው የኔ ግብዣ። እንድንምል ሳይሆን ሰው ማየት ያለበት በተጨባጭ ምን አሳየ ኦሮሞ፣ በተጨባጭ ቄሮ ምን አሳየ፣ በተጨባጭ ሀገር አፈረሰ ወይስ ሀገር አዳነ፣ ሀገር ወደ አደጋ ወሰዳት ወይስ ከአደጋ ከለከላት የሚለውን አይ ቲንክ ታሪክ አይደለም እያወራን ያለነው። የ3 ወር 4 ወር 5 ወር ጊዜ ነው። ዊ ሴቭድ እኮ ኢትዮጵያ። እንደው ማን ነው የሚያመሰግን ለምን ጠፋ? አፋፍ ላይ የደረሰች ብትንትኖ ልትወጣ የደረሰችን ሀገር በስትራቴጂ በመመራት ይቺን ሀገር አጥፍተን እንጠፋለን ይሉ የነበሩትን ባለስልጣናት ሽምድምዳቸውን አውጥተን እርስ በርስ አባልተናቸው የለውጥ ኃይልና ፕሮግሬሲቭ ኃይል ስልጣን እንዲይዝ አድርገን ይቺን ሀገር ከመበታተን ያዋልን ባለውለተኞች ነን። በተለይ ኢትዮጵያን አንድነት የሚወደው ኃይል ጎንበስ ብሎ ሊያመሰግን ይገባል እንጂ ሊያፈጣ አይገባውም። እውነቴን ነው የምልህ። 4 አመት ያን የመሰለ የጦፈ ትግል ስናካሂድ አንድ ቀን ሌላ ብሔር በእኛ አካባቢ ተነክቶ አያውቅም። ሙሉ በሙሉ ሀገሪቷን ተቆጣጥረን ባለንበት ወቅት የፈለገንን ማድረግ የሚያስችለን አቅም ነበረን። ግን የመረጥነው ምንድነው? ይቺን ሀገር ከጥፋት ይቺን ሀገር ከገደል ከመግባት ማዳን አስፈላጊ ነው። እንደሌሎቹ በማፕ ሰክረን አይደለም፣ እንደሌሎቹ በውሸት ኢትዮጵያዊነት ለመጨፈር አይደለም። የዚህችን ሀገር አንድነት ማስጠበቅ ለኛ እንደ ኦሮሞ አስፈላጊና ወሳኝ ነው። ኢህአዴግ ውስጥ እኮ ያሉት ኃይሎች ሊበታትኗት ነው የፈለጉት። አሁንም ሊበታትኗት እየፈለጉ ነው ያሉት። ያንን ሁሉ ተቋቁመን የገደለንን ፓርቲ የኛን ልጆች የጨፈለቀውን የጨፈጨፈውን ፓርቲ እድል ሰተነው ስልጣን ላይ እንዲቆይ ያደረግነው በሪቮሉሽን ወይም ደግሞ በአብዮት ስርዓቱን ብንገለብጠው ሀገር ሊፈርስ ይችላል ብለን ስለሰጋን ነው። ዲሞክራሲ ይህን የሚያመጣ ከሆነ አምባገነንነት በስንት ጣዕሙ ብሎ የሚያነሱ ወገኖች አሉ። እንዴት እናስታርቀዋለን? ትዝ ይለኛል ልክ ዶክተር አብይ እንደመጣ አካባቢ በስፋት ይሄን ጽፍ ነበር። እኔ የሰው ልጅ በተፈጥሮ ፍትህን ይወዳል፣
ከፍትህ የበለጠ ደግሞ ሰላምን ይወዳል። people will take security, prioritize security over justice, over freedom anytime. የሰው ልጅ ሴኩሪቲን እንደ ወሳኝ ነገር እንደ ቤዚክ ኒድ ነው የሚያየው። ነፃነትን ይወደዋል ግን እንደ ተጨማሪ ነው የሚወስደው። ነፃነት ደህንነቱን ለስጋት የሚያደርስ ከሆነ ህይወቱን ለአደጋ የሚያጋልጥ ከሆነ ቤተሰቡን ለአደጋ የሚያጋልጥ ከሆነ ሀገሩን ለሀገር የሚያጋልጥ ከሆነ ደህንነት ዲሞክራሲ ነፃነት ፍትህ ይቅርብኝ ሰላሜን ፈልጋለሁ ነው የሚለው። ብዙ ጊዜ ወደ ዲሞክራሲ የሚደረግ ሽግግር የሚጨናገፈው ይሄ ምርጫ ሲቀርብ ልክ አምባገነናዊ ስርዓቱን ሰለቸኝ ብሎ ወጥቶ የፈነገረው ማህበረሰብ ራሱ ተመልሶ አረ ባሰብኝ ይሄ ይቅርብኝና ይሄ ነፃነት ይቅርብኝና ነፃነት እንደዚህ የሚያፋጀኝ ከሆነ የሚያጋጨኝ ከሆነ ወጥቼ መግባት የሚከለክለኝ ከሆነ በሰላም እየጠየቁን መኖር አለብኝ ወደሚለው አስተሳሰብ ስለሚመጣ ይሄንን ደግሞ አምባገነን መሆን የሚፈልጉ ሰዎች ኤክስፕሎይት የሚያደርጉት በተለይ በወታደራዊ ኃይል ውስጥ በደህንነት ውስጥ ያሉ ሰዎች ብዙ ጊዜ ስለሚጠቀሙበት አንዱ ፌልድ ትራንዚሽን ምንለው የሽግግር መጨናገፍን የሚያመጣው የሀገር ደህንነት የህዝቦች ደህንነት አደጋ ላይ በወጣ ቁጥር የህዝቡ አመለካከት ፐብሊክ ኦፒኒየን ምንለው ለፍትህ ከመቆም ይልቅ ለደህንነት ለሰላም ወደ መቆም ሲዞር ይጨናገፋል። ወደ አምባገነን የሚገባበት ሁኔታ ነው የሚፈጠረው። እስቲ ከዙሪት እንውጣ። what's big deal? የተለየ ሀሳብ መኖር የተለየ አቋም መኖር ምንድነው ችግሩ? እስቲ እንሞክረው። ያልሞከርነው ሞከርነው እኮ አምባገነንነትን ሞከርነው፣ ግድያን ሞከርነው፣ መድሎን ሞከርነው፣ በማሰዎችን ማሰረን ሞከርነው፣ አልሰራም። ለምንድነው ተመልሰን ኃይለ ሥላሴን ያላዋጣውን መንገድ መንግስቱ ኃይለ ማርያምን ያላዋጣውን መንገድ እነ መለስ ዜናዊን ያላዋጣውን መንገድ ለጋዳፊ ያልሆነውን መንገድ ተመልሰን የምንሄድበት ለምንድነው? እስቲ ውይይትን፣ ድርድርን፣ ንግግርን፣ ዲሞክራሲን እድል እንስጣት። ምንድነው ምርጫ ቢካሄድና አብይ ስልጣን ቢያጣ ተመልሶ ሊመረጥ ይችላል። ኢንፋክት ሊያሸንፍም ይችል ይሆናል። ገና ለገና ልሸነፍ ይችላል በሚል እንደከሱ በፊቶቹ ሰዎች ወደ ማሰር ወደ ማዋከብ በተለይ ደግሞ በጣም በቋፍ ባለች ሀገር ላይ መጨረሻ ላይ አይደለም አንዱ አንዱን አፍኖ አንዱ አንዱን ገሎ ተሳስበን ተቻችለን ተደጋግፈን ራሱ ብንሻገር እድለኞች ነን። እሱ ራሱ ያለ ፈጣሪ ድጋፍ የሚቻል አይመስለኝም። ኢኮኖሚው በጣም የዳሸቀበት ሀገር ውስጥ ነው ያለነው። ከሀገሪቷ ውስጥ ፕሮባብሊ ወደ 70% የሚሆነው ህዝብ እድሜው ከ30 ዓመት በታች የሆነ ከዛ ውስጥ ምናልባት 60 እስከ 70% የሚሆነው ስራ የሌለው ለዛውም ተምሮ ስራ የሌለው ያለበት ሀገር ውስጥ ነው ያለነው። ታሪካዊ ቁርሾች ተደባብረው አንዱን ላይ ፋሻ ስናደርግ ሌላው የሚቆስልበት ሀገር ውስጥ ነው ያለነው። በዛ መልኩ ውስጥ ዛሬም እንደ ትላንትናው አዲስ አምባገነናዊ ስርዓት ገነባለሁ፣ ዛሬም ተቃዋሚዎችን በማፈንና በማሰር አሸንፋለሁ የሚል አስተሳሰብ ከየት እንደሚመጣ እኔ አይገባኝም። ፐብሊክ ፊገር እና ፕራይቬት ይለያያል። ፕራይቬት የሆኑ ሰዎች እናንተም ፐብሊክ ናችሁ ጋዜጠኞች። ፕራይቬት የሆኑ ሰዎች በመንግስት ውስጥ ምናምን ውስጥ የሌሉ ሰዎች ስማቸው ከጠፋ መክሰስ ይችላሉ። መንግስት ውስጥ ያሉ ሰዎች ፖለቲካ ድርጅት የሚመሩ ሰዎች ስሜን አጠፋው ብሎ መክሰስ አይችልም። ስም መጣፋት የኛ ጆብ ዲስክሪፕሽን ውስጥ ስላለ ማለት ነው። የኛ ሀገር ዜጎች እንደኔ አይነት ሰው ተጽዕኖ ፈጣሪን ሰው መስደብ፣ መዘርጠት፣ መተቸት መብታቸው እኮ ነው። አያቴ በልጅነት ያለኝ ነገር አለ። አንድ ሰው ልብሱን አውልቆ ገበያ ከሄደ ታውቃለህ፣ ገጠር ገበያ ከሄደ በኋላ አትዩ ማለት አይችልም። እግሬን እንጂ ሌላ ቦታ አትዩ ማለት አይችልም። ፊቴን ብቻ እዩ ማለት አይችልም። ያያችሁትን ሁሉም እኩል ውደዱ ማለት አይችልም። ህዝብ ፊት የወጣ በህዝብ አመራር ውስጥ በፐብሊክ ኢሹ ውስጥ የገባ ሰው ትችትን፣ ነቀፌታን፣ ስድብን መፍራትም መጥላትም መብት የለውም። መስደብ፣ ማጥላላት፣ መዘርጠጥ ትክክል ነው፣ ቀጥሉበት ነው ህዝብን የምለው። ምክንያቱም it is part of democracy building። 10 ሰው ከሰደበኝ 10 ሰው ሊያሞግሰኝ ይችላል። 10 ተሳዳቢዎችን አፋቸውን ሸብቤ ቃሊቲ ወርውሬ ከ10ሩ ጋር መጨፈር ኢትዮጵያን መግደል ነው። አሁንም ቢሆን በብሔሮች መካከል የሚደረገው የአንድነት ጥሪና የትግል ጥሪ
ወያኔን በመጣል ላይ ብቻ ያነጣጠረ መሆን መቻል የለበትም። 1990ዎቹ ውስጥ ከፍተኛውና ብቸኛው ገፈት ቀማሽ የኦሮሞ ህዝብ ነበር ሲታገል የነበረው። ዛሬ የዲሞክራሲ ምናምን እያሉ የሚጮሁት ግለሰቦች በዛ ጊዜ ከወያኔ ጋር ሆነው ገንጣዮች ናቸው ይበሏቸው ሲሉ የነበሩ ግለሰቦችና ቡድኖች ናቸው። ገባ? አሁን አትሊስት አሁን ሁሉም እንግዲህ ያን ጅራፍ እየቀመሰው ነው። አንተ እንደምታየው ያን ጅራፍ መቅመሱ አትሊስት እንድንሰማማና ለካ ሁሉም የጭቆና ተበዳይ ነው የሚለው እንድንረዳ ሊያደርገን ይችላል። ያ ግን ብቻውን በቂ አይደለም። አንደኛ ትናንትናም ችግር እንደነበረ ቢያንስ ቀድሞ የነበሩ ገዢዎች በህዝቦች ላይ ያደረጉትን ጭቆና ማአምኖ መቀበል አስፈላጊ እኮ ነው። እንዴ የኔ አያቶች የሄዱበትን የደረሰባቸውን መከራ በእነሱ ላይ የነበረውን እርግጫና አፈና የማይቀበል ካሳ ክፈለኝ አይደለም እያለ ያለው የኦሮሞ ህዝብ ሆነ ሶማሌ ህዝብ ሆነ አፋር፣ ሲዳማ ካሳ እኮ ክፈለኝ እያለ አይደለም። አትሊስት ጭቆና እንደነበረ ራሱ የማይቀበል ማህበረሰብ ጋር ዛሬ ወያኔን ብቻ እንጣል ብንለው ነገ ወያኔን ጥለን እርስ በርስ የምንፋጠጥበት ሁኔታ ነው የሚመጣው። ስለዚህ አንደኛ ይሄንን በህዝቡ ውይይት ሊኖር ይገባል። ሁለተኛ ደግሞ ወያኔን ጥለን ከዛስ ምን የአማራው ኃይል ፌደራሊዝምን እንደ ትልቅ ጠላት አይቶ ለማፍረስ እየፈለገ ሌላው ማህበረሰብ ደግሞ ፌደራሊዝም ራሱ አነሰኝ እያለ ባለበት ሁኔታ የትም መሄድ አትችልም። ከእንግዲህ እኔ እንደኔ አመለካከት ከእንግዲህ በኢትዮጵያ ህዝቦች መካከል አብሮ የጋራ ትግል ውጤታማ የሆነ ወደ ጋራ ውጤት ሊረዳ የሚችል ትግል እንዲካሄድ ከተፈለገ የአማራው ኃይል ፌደራሊዝምን መቀበል ግዴታ ነው። ፌደራሊዝምን ሳይቀበልና የብሔር ትግልን እንደ ጎሳ ፖለቲካ እያለ እያጣጣለ የሀገሪቷን ችግር በሙሉ እያሳነሰ የሚሄድ ከሆነ አብሮ መስራት አይቻልም። የዛና አሜሪካ ሆኜ ቱር ሳደርግ ስለምርጫ ስናገር ህዝቡ እኛስ ምን እናድርግ ለምርጫ ለመዘጋጀት ይሉ ነበር። እነኛን ቱር ሳደርግ የነበረው ፖለቲከኞቹም ለምርጫ እንዲዘጋጁ ነው፣ ህዝቡም እንዲዘጋጅ፣ የህዝቡ አመለካከት ወደዛ እንዲገባ ነበር። እና መታወቂያ ያስፈልጋችኋል፣ ነገ ለመመራጭ ሆናችሁ ለመመዝገብ መታወቂያ ያስፈልጋችኋል፣ ስለዚህ መታወቂያ ውሰዱ ብዬ ስለጥፍ በኋላ ላይ ስልኬ ላይ ያሳይሻለሁ። በየቦታው ኦሮሚያ ውስጥ መታወቂያ አልቋል፣ መታወቂያ አይሰጥም የሚል ማስታወቂያ ተለጠፈ። the beginning of stealing ነገራችን ላይ ኮሮጆ መስረቅ ሲባል ኮሮጆስ መገልበጥ ብቻ አይደለም፣ voter suppression የሚባል ነገር አለ። እኔን አይመርጥም ብለሽ የምታስዩ አካል ምርጫ ውስጥ እንዳይሳተፍ ተወዳዳሪ ሊሆን ይችላል፣ መራጭ ሊሆን ይችላል፣ የሚደረግ ማንኛውም አይነት ጣልቃ ገብነት የስርቆቱ ምርጫው እንዲዛባ የማድረግ ሂደት ነው። ስለዚህ ዛሬ መታወቂያ አንሰጥም ያለ የመንግስት አካል ነገ ኮሮጆ አይሰርቅም ለማለት አይቻልም። ዛሬ መራጩን ከምርጫ ውጪ ለማድረግ ዘዴ እያመጣ ያለ ስርዓት እንትን አይደርግም። በነገራችን ላይ እኔ የማንንም ቃል አልወስድም። በኦሮምኛ ተረት አለ፣ ወራቤሲ ጉያዩ ሴ ቤከቺ ሴ ይላል። በቀን የጮኸ ጅብ ማታ ሊመጣልሽ እንደሆነ ይታወቃል። ዛሬ መታወቂያ መከልከል የጀመረ መንግስት ነገ ኮሮጆ እንደማያባዛ ኮሮጆ እንደማይገለብጥ ምንድነው ማረጋገጫ? ዛሬ መታወቂያ ላይ መድሎ ከጀመረ ዛሬ መታወቂያ መከልከል ከጀመረ ነገ ሰው እንዳይመረጥ ሊያደርግ ይችላል፣ ነገ ተዛቢ ሊያባርር ይችላል። ስለዚህ ሌላም ተረት አለ አይደል እንዴ? ልጅ ሆኜ እንቁላል ስሰርቅ እናቴ በትቆረጠኝ ኖሮ ሳድግ በሬ ሰርቄ ገበያው ይዞኝ አይዞሩም ነበር የሚባል ተረት አለ በወፋም ነው። ዛሬ መታወቂያ ሲሰርቁ መታወቂያ ሲከለክሉ ካልጮህንባቸውና ይሄው ጀመራችሁ ካላልናቸው ነገ ኮሮጆ ይዘው ከሮጡ በኋላ ወደ ሌላ ግጭት ውስጥ መግባት ይመጣል። ለዚህ ነው ያነሳው። ከዚህ ጋር ተያይዞ ኦሮሚያ ውስጥ ምሳሌ ሶማሌዎቹ ላይ በሶማሌና በኦሮሞ መሀል በተፈጠረ ችግር ብዙ የተፈናቀለ ኦሮሞዎችም ሶማሌዎችም ነበሩ እንደምናስታውሰው 2007 8 አካባቢ ወይም 9 ለነሱ እርሶ ድምጽ ሲያሰሙ እናያለን ማህበራዊ ሚዲያው ላይም ሌሎችም ቦታዎች ላይ። ኦሮሚያ ውስጥ ለሚፈናቀሉ ሌሎች የሌላ ብሔር ተወላጅ ለሆኑ ግን ድምጽው በጣም ዝቅተኛ ነው የሚሆነው። ለነሱም መፈናቀሉ መቆም አለበት ሲሉ አይሰሙም። ምናልባት በሌላ መንገድ ብሎ ሊሆን ይችላል ባደረሽ ስብሰባ። ይሄ እርሶን ፍትሃዊ ኖት ያስብሎታል ወይ? እኔም ስራውን በደንብ አተከታተልኩም ማለት ነው፣ ወይም ደግሞ እኔ የምናገረው አዳመጥኩም ማለት ነው። እዚህ ሀገር ከመጣው ወዲህ አብዛኛው ያደረኩት ግጭቶች ያሉበት ቦታ ላይ በመሄድ ግጭቶች እንዲቆሙ
የተፈናቀሉ ወደ ቦታቸው እንዲመለሱ በተጨባጭ ዝም ብሎ በማውራት ብቻ አይደለም። በሶማሌና በኦሮሞ መካከልም ዝም ብዬ ድምጽ መፈናቀል ቆም ብቻ አይደለም። በየጎሳ ከድንበር አምጥቼ እዚህ ቤት ያስታረቁት አብዛኛው። ስለዚህ ከተቻለ መጠን አድርገዋለሁ። ከዚህ በላይ መስራት ይቻላል? አዎ። ከዚህ በላይ መስራት ይቻል ነበር? አዎ። ለዚህ ብቻ ኦሮሚያ ብቻ አይደለም። ጉሙዞች ሲጨፈጨፉ 400 በአንድ ቦታ ሲቀበሩ ተናግሬያለሁ። ሲዳሞች ሲጨፈጨፉ ተናግሬያለሁ። አፋርና ሶማሌን ሲያጋጯቸው ተናግሬያለሁ። ቅማንቶች ሲያልቁ ተናግሬያለሁ። ትግራይና አማራ ክልል ድንበር ላይ ሲቆም ይሄ ነገር መቆም አለበት ብያለሁ። የትግራይ ወደ ትግራይ የሚሄደው መንገድ ሲዘጋ መከፈት አለበት ብያለሁ። እስከ አሶሳ ሄጄ ኪማሽ የሚሄደው መንገድ ሲዘጋ ይሄ መንገድ መከፈት አለበት ብዬ መኪና በዛ ላይ ነርተን በእግራችን ሄደንበታል። ስለዚህ በቂ ነው። ከዚህ በላይ መስራት ነበረብኝ? አዎ። ግን ሞክሬያለሁ። አይ ቲንክ አብዛኛው ፖለቲከኛ የበለጠ ሞክሬያለሁ። ቀብሶን ብልሱማ ኦሮሞ ማጫቱ ለማን ሶቾቴ ባሌን ሶቾቴ አፍረንቆሎን ሶቾቴ ሊጣን ሶቾቴ ቀብሶ ሄዳኑ ተጋጨቱ አደብልሱማ ኦሮሞቲን ከሶቾቴ አደብልሱማ ኦሮሞ ከሰት ኦሮሞታ ቀේ ሁንዳ ከሰት ቀብሳ ቱሬ ከሰት ቱሬ ገማ ቱሬ መገርሳ በሪፋኒ ኡመተ ኦሮሞ ቢሊሳ ባፍነ ደኒ ባማለ ዳባ አደብልሱማ ኦሮሞ ደሞ አንጎቲ ባፍነ ደኒ ዲሚቲ ከን ቀብሳ ቱሬ ከን ወሬ ገማ ሚኒስ ኑቲ ኦሮሞ ዳ ኦሮሞ መናባኔ ጀዳመለ ኑቲ አባው ዳ አባው መናባኔ ጀዳኝ ወሬ ገማ ቶኮ ካና ላል አባውን ኦሶ ኡመሙ ባቴ ኦሮሞን አሲንጋው አቦ ወደ ዋን ፈደ ደማለ ቁቤ አፋን ኦሮሞ ኃይሌ ፊዳቱ ፊ ሼ መመረሻቲቱ ወጀቴ አባው ምትለቹ ቁቤ አፋን ኦሮሞ ጋሩ ኢንስቲቱሽናላይዝ ከጎዴ በረደርጊ ሰን ከሰት ኡመተ ከሰት ከንበርሲሴ ደበሎታ ደብልሱማ ኦሮሞት ኢት ኢዝ አ ፋክት ሐቃ ኡጋላ ፈጂሩ አድብልሱማ ኦሮሞ ዮኪሞ ቆንዳሎኒ አድብልሱማ ኦሮሞ ደበሎኒ አድብልሱማ ኦሮሞ የሮሰን ከሰት የሮዋን ሰን ጎዳን ዳባ ኦፊፊ ሚቲ አድብልሱማ ኦሮሞ ዳባ ሲያሳን አከምት ላላ አከ መኪና ummata tokko bakka tokko fuudhee bakka biraatiin gahuuti wareegamtoonni kuni ummata oromootiif wareegaman ilmaan oromoo dhaaba adda addaa keessa jiraatan malee warri qabsoo bilisummaa oromooti irratti hiriiree ture oromoodhaaf qabsaa kan turan adda bilisummaa oromoo guyyaa san akka kabajamu eegalee jira oromoon hundi irraa fudhatee asiin dhufee jira ani miseensa adda bilisummaa oromoo ta'ee hin beeku ifaroof baradhee garuu guyyaa kana kabajaatiin jira guyyaa gootota oromooti jedha malee guyyaa loltoota adda bilisummaa oromoo jira wanni silaa ta'uu malu sadarkaa oromiyaatitti yoo xiqqaate guyyoonni lamaan naashinaal holiday ta'uu qaban guyyoonni lama guyyaan gootota oromootii fi guyyaan irreechaa naashinaal holiday ta'anii deemuu danda'u qaban qondaalota oromiyaa irra turan yeroo meeqa itti himnee tole jedhanii dhiisan gaaddisa hooggansa oromoo irratti waan tokko walii galee lafa buusan fakkeenyaaf alaabaan oromoo lamaan alaabaan abbaa gadaatii fi alaabaan qabsoo alaabaa abaa'oo turte dur abaa'oo qabsoo alaabaa qabsoo bilisummaa oromoo taateerti lamaan tun kan oromiyaa ta'anii akkataan walii galee caffeen waggaa ol ga'u hin raggaasifne jedhanii achumaan dhiisan. It also tells you garamit tendency mootummaas garamit deemaa akka jiru. የአማራና የኦሮሞ ህዝብ አብሮ መቆም ወይም ደግሞ ሌላው ህዝብ አብሮ መቆም በጣም አስፈላጊ ነው። ግን ወያኔን ለመጣል ብቻ አይደለም። ህወሓትን ለመጣል የኦሮሞ በአጠቃላይ የኦሮሞ ህዝብ ብቻ ሳይሆን አንድ ዞን በቂ ነው። ያ አይደለም። የኦሮሞ ህዝብ ብቻውን ያለ ማንም ድጋፍ ይሄን ስርዓት መገርሰስ ይችላል ነው እያደረገን ያለነው ስራ መንግስትን የመጣል ብቻ ሳይሆን ሀገር ኦሮሚያን የመገንባት ህዝብን የመገንባት ትግል ነው እየሰራን ያለነው። የኦሮሞ ህዝብ ዛሬ አይደለም ትግሉን ከጀመረበት ጊዜ ጀምሮ ከአማራውና ከሌላው ህዝብ ጋርም ሲሰራ ነው የቆየው፣ ወደፊትም ይሰራል። የኦሮሞና የአማራው ህዝብ መወያየትና ችግሮችን መፍታት ያለበት ይሄን ስርዓት ለመጣል ብቻ ሳይሆን ከዛ በኋላ ለሚመጡ ማህበራዊ ግንኙነቶች፣ ፖለቲካዊ ግንኙነቶች መፍትሄ ለመፈላለግ መወያየት አለበት፣ አብሮ መስራት አለበት። አሁን ባለው ሁኔታ በጣም አደገኛ የሆነው ኦሮሞና አማራ ልሂቃን አይን ለአይን መታየት የሚችሉበት ሁኔታ ውስጥ ነው ያለው። የአማራ ልሂቃን የኦሮሞ ቤር ሚኒመም የሆኑትን ጥያቄዎች ለመቀበል ፍላጎት የላቸው። ለምሳሌ ኦሮሞነትን እኔ ኦሮሞ ነኝ ስትል ዘረኛ የሚል ሰው ጋር ብዙ መሄድ አትችልም። አንድ የኦሮሞ ህዝብ ሚኒመም በራሱ ክልል ላይ በራሱ ሆምላንድ በራሱ ሀገር ላይ ራሱን አስተዳድሮ በራሱ ስርዓት በራሱ ቋንቋ በራሱ ማንነት ለመኖር ይፈልጋል። ይሄንን የዘር ፖለቲካ የዘር ፌዴራሊዝም እያሉ እንደ ትልቅ የፖለቲካ ችግር የአማራ ልሂቃን ይዘው የሚሄዱት ቱዴይ ፌዴራሊዝም ነው። ፌዴራሊዝም ደግሞ ለኦሮሞ ህዝብ ትንሿ እንደ አንድ ስንዝር ፈቀቅ ልንለው የማንችለው ጉዳይ ነው። በዚህ ሂደት ላይ መፍትሄ ካልመጣ የአማራው ፖለቲካ ኃይል ያለምንም አንገራገር ያለምንም ሌላ ዝባዝንኬ ፌዴራሊዝምን ካልተቀበለ የኦሮሞ ማንነትን ካልተቀበለ ታሪካዊ በደሎች በኦሮሞ ላይ የደረሱትን አምኖ ካልተቀበለ ለመተማመን በጣም አስቸጋሪ ነው። አብሮ ለመስራትም በጣም አስቸጋሪ ነው። መሰራት ያለበት እዚህ ነገሮች ላይ መተማመንና መግባባት መፍጠር የሚያስፈልገው ህወሓትን ለመጣል ብቻ አይደለም። ህወሓትን አንድ ተራ የኦሮሞ ወታደር
በኩዴታ ሊጥለው ይችላል ዛሬ ወይም ደግሞ አንድ የአማራ ተራ ወታደር ሊጥለው ይችላል። ያ አይደለም ትልቁ ጉዳይ። እዛ አካባቢ በአንድ ሀገር ውስጥ የምኖር አልኖር ይህ ማህበረሰብ ለረጅም ጊዜ ታሪካዊ ቁርኝነት ያለው ህዝብ ነው። በዚህ ህዝብ መካከል በዋና ጉዳዮች ላይ መግባባትና መስማማት መምጣት ለአማራው ገበሬ ለኦሮሞ ገበሬ ፓራማውንት የሆነ በጣም አስፈላጊ የሆነ ጉዳይ። በእነዚህ ጉዳዮች ላይ መግባባት አለብን። የምንግባባው ግን እነዚህን ልዩነቶችን ዝም ብለን ሸፋፍነን ህወሓትን ንጣል በሚል የሆያ ሆዬ ፖለቲካ ሳይሆን ሁሉም ጥቅሙን በደንብ አነጣጥሮ አስቦበት፣ ሁሉም አቅሙን አነጣጥሮ አስቦበት የጋራ መፍትሄ ማምጣት አለብን። ከህወሓት በኋላም አብሮነት አለ፣ ከህወሓት በኋላም ዝምድናና ግጭት ሊኖር ይችላል ብሎ የኛ ምሁራን መወያየትና በስምምነት ላይ መድረስ አለባቸው። የኛ ስምምነት ግን ህወሓትን ለመጣል አይደለም። ህወሓት ለኦሮሞ ህዝብ ትግል ከኦሮሞ ህዝብ ትግል ስታየው ህወሓት ጉንፋን ነው። ከኦሮሞ ህዝብ ትግል ስታየው ለኛ ህወሓት እንቅፋት ቴምፖራሪ ሮድ ብሎክ ነው። ለኛ ትልቁ ዓላማችን ነገ የኦሮሞ ህዝብ ከብዝበዛ ከጭቆና ከድህነት ወጥቶ በተረጋጋ ሰላም ባለበት ዲሞክራሲ ባለበት ሁኔታ ውስጥ እንዲኖር ነው። በዓለም ታሪክ ተጨቁኖ ለጭቆናው የታገለ ህዝብ ጄኖሳይድ ፈጥሮ አያውቅም። በዓለም ታሪክ ሰውን የጨረሰ ስልጣን ላይ ያለ መንግስት ብቻ ነው። በጀርመን ሀገር እስራኤሎችን የፈጀው ጁሾችን የፈጀው የናዚ ስልጣን ላይ ያለው መንግስት ነው። በሩዋንዳ ሰውን የፈጀው የሁቱ መንግስት ነው። በማንኛውም ሀገር ሰውን የሚፈጀው ጄኖሳይዳል ኢንቴንት ብቻ ሳይሆን ፕራክቲካሊ ሊሰራ የሚችለው በስልጣን ላይ ያለው ነው። ማታ ቁጭ ብዬ ሳስብ ነበርና እንደ ኢህአዴግን ለእድሜ ልኩ እንደታገለ ሰው የማየውን የነሱ ፍስፍስነት የነሱን መፈረካከስ ሳይ በአንድ በኩል ደስ ይለኛል። በህዝብ ላይ የሰሩት ኃጢአት ነው የመጣባቸው። በሌላ ደግሞ እነዚሁ ሰዎች ይህን ሽግግር እንዲመሩ ግንባር ቀደም ሆኜ እንደተከራከረና ህዝብን ለማሳመን እንደሞከረ ሰው ኃላፊነት ጊልቲ ይሰማኛል እና ሀገር መምራት ቀርቶ የተቃዋሚውን የሌላውን ምሁራን አሰባስቦ ማወያየት ቀርቶ እንደ ኢህአዴግ እንኳን ተሰባስበው ሰብስታንቲቭ የሆነ ነገር ላይ መወያየት አልቻሉም። ኢንፋክት አይፈልጉትም። እንደሚቀርባቸው ሰው ነው ማለት የኦዲፒን ሰዎችም የኤዲፒን ሰዎችም የቲፒኤልኤፍን አመራርም በተደጋጋሚ ወጥውቼ እንደ ሰልችቶኝ እንደተወሰው ኢንፋክት ሰው ተቀራርቦ እንዲወያይ አይፈልጉም። አሁን እንግዲህ የተለያዩ ኮንሴፕቶች እየተምታቱ እንደሚቀርቡ ነው ማለት። የማንነት ጥያቄ አለ፣ የዜግነት ጥያቄ አለ፣ የሀገር ጥያቄ አለ። የማንነት ጥያቄ ውስጣዊ ነው። የራስህ ማንነት ጥያቄ ነው። የውስጣዊ ጥያቄ ነው። የስነ ልቦና ጥያቄ ነው። ሀገር የሚባለው ኢትዮጵያ የሚባል ሀገር አለ፣ ሱዳን የሚባል ሀገር አለ። በተለያዩ ህዝቦች በተለያየ ምክንያት ውስጥ የሚኖሩበት ክልል አለ። በሶስተኛ ደረጃ ደግሞ የምታነሳው ዜግነት አለ። ፓስፖርት ይዘህ የምትሄደው ለምሳሌ የአሜሪካ ፓስፖርት ካለ አንተ የዜግነት ጉዳይ ነው። አሜሪካ ደግሞ እንደ ሀገር አለ። አሜሪካ ውስጥ የአሜሪካን ዜግነት ሳይኖር ልትኖር ትችላለህ። አሜሪካ ውስጥ አሜሪካዊ ሳትሆን በማንነትም አሜሪካዊ ሳትሆን በዜግነትም አሜሪካዊ ሳትሆን የምትኖርበት ሁኔታ ሊኖር ይችላል። ስለዚህ የኦሮሞ ማንነት ኦሮሞ የራሱ ባህል አለው፣ የራሱ ታሪክ አለው፣ የራሱ የሚገለጽበት ስነ ልቦና አለው። የተለየ ለራሱ በቂ የሆነ መገለጫ ማንነት አለው። ግን አሁን ከትንሽ ቆይቶ በፊት የገለጽክልኝ የኢትዮጵያዊነት የሚገለጸው በአማራና በምንድን ያልከኝ በትግሬ ነው። በተወሰነ ደረጃ የትግሬ ነው ብለሃል። የአቢሲኒያው ኃይል ማለት ነው። ማን ነው ይሄንን ሊያደርግ የሚችለው? ማን ያደረገውስ? እንግዲህ እንደምታውቀው ኢትዮጵያ የዛሬ አሁን የምናውቃት ዘመናዊ ኢትዮጵያ የዛሬ 100 ምናምን ዓመት ነው በሚኒልክ ነው የተገነባቸው። ሚኒልክ ደግሞ ማን እንደሆነ የማን ቤዝ ይዞ እንደመጣ የማን ጦር ይዞ እንደመጣ የታወቀ ነው። ከኢትዮጵያ በፊት ከሚኒልክ በፊት ኢትዮጵያ አልነበረም ነው ያንተ? የአሁኗ ዘመናዊ ኢትዮጵያ አልነበረችም። ኢትዮጵያ የመጣችው የዛሬ 100 ምናምን ዓመት ነው። ከዛ በፊት አልነበረችም። ከዛ በፊት ኢትዮጵያ ውስጥ ያሉ ብሔረሰቦች ነበሩ ራሳቸውን ችለው። ወላይታ የራሱ ሀገር አለው፣ የራሱ ሀገር፣ የራሱ መንግስት፣ የራሱ ስርዓት አለ። ኦሮሞ የራሱ ሀገር፣ የራሱ መንግስት፣ የራሱ ስርዓት አለ። ሀረሪ የራሱ መንግስት፣ የራሱ ስርዓት ነበረው። የተለያዩ የየራሳቸውን ጎጆ ያላቸው የየራሳቸው ማንነት ያላቸው ራሳቸውን ችለው የሚኖሩ ህዝቦች ነበሩ። ስለዚህ አሁን ባለው ኢትዮጵያ ተስማማ እናንተ የጋራ በሚለው የጋራ ሀገር አለ። አዎ የጋራ ማንነት ግን የለም።
አሁንም የጋራ ማንነት አልተገነባም። አሁንም ቢሆን ያለው ብሔሮችና የተጨቆኑ ህዝቦች የራሳቸው ማንነት መልሰው የገነቡበት ሁኔታ ነው ያለው። ምኒልክ ሲመጣ ያደረገው ምንድነው? ያንን ለየብቻ ያለው ማንነት ንዶ አንድ የአማራ ባህል ነው በህዝቡ ላይ ይጫሉ። ከዛ በኋላ በሂደት ውስጥ ብሔሮች ተነስተው በመታገል የራሳቸውን ቤት በመስራት ፌደራሊዝም ገንብተዋል። ራሳቸውን በማስተዳደር የሚያስችላቸው የራሳቸውን ማንነት ለማሳደግ የሚያስችላቸው በተወሰነ ደረጃ ፌደራሊዝም ሰርተዋል። አሁንም ግን ኢትዮጵያዊነትና ኢትዮጵያ የሚለው ማንነት አሁንም ያንኑ የቀድሞውን ያለው። ምክንያቱም እነዚህ ብሔሮች በራሳቸው ሲኖራቸው እንጂ ከላይ የተቀመጠባቸውን ጣሪያ ህብረ ቀለማት ህብረ ብሔር ማድረግ አልቻለም። አሁን ራሱ ስታየው ምን ኢትዮጵያን ቴሌቪዥን ስታየው ምን ያለ የኢትዮጵያ ዘፈኖች ይባልና የአማርኛው ዘፈን ነው የሚቀርበው። ከዛ የብሔር ብሔረሰቦች ይመጣል፣ ሀዲያው፣ ኦሮሞው፣ ሶማሌው ይመጣል። ዲሲ ሁለቱን ልዩነት የኢትዮጵያ ባህልና የኢትዮጵያ ባህላዊ ዘፈንና የኢትዮጵያ ብሔር ብሔረሰቦች ቀን አለ። አያ ያ አሁንም እዛ ላይ አልተደረሰም። ወደፊት በሚደረጉ ሂደቶች በሚደረጉ ግጭቶችና በሚደረጉ ውይይቶችና በሚደረጉ ድርድሮች መልቲፕል በት ኮምፓቲብል የሆነ ማንነት ሊገነባ የሚችል ይሆናል። ያን ለማድረግ ግን የነበረው ኢትዮጵያና አሁንም ያለው ኢትዮጵያ ሁሉንም ያሳተፈ ሁሉንም ያካተተ ሁሉንም በውስጡ ያለ ህዝብ የሚያንጸባርቅ አለመሆኑን መቀበል ግዴታ ነው። ከዛ ከተነሳን ነው ለሁሉም የምትሆን የአንዱም የብቻ ያልሆነች ሀገር መገንባት እንችላለን። አሁን እየተካሄደ ያለው ምንድነው? የኔን ማንነት ከራስህ ላይ መክፈፍ አትችልም። የራስህን ማንነት መናገር አትችልም። እኔ ኦሮሞ ነኝ ስትል እንዴት አንተ ኦሮሞ ነህ የሚለው አይነት አካሄድ የትም ሊያስኬድ አይችልም። እና ወደፊት አንተ የምትመኘው አይነት ሀገር እንዲመጣ ከተፈለገ የመጀመሪያው ያለው ኢምፐርፌክት እንደሆነ ኢምፐርፌክት እና ሪፕሬዘንታቲቭ እንዳልሆነ መቀበል ግዴታ ነው። ዘላቂ ሰላም ማለት ፍትሃዊ ሰላም ማለት ነው። ሰላም ያለ ፍትህ ሊዘልቅ አይችልም። ፍትህ ከሌለ ሰላም በጠመንጃ ልታስቆይ ትችላለህ። ጸጥ ያለችን አዲስ አበባ መፍጠር ትችላለህ በጠመንጃ። ፌደራል ፖሊስን በጣም ድሮ ሰው እንደሚፈራው መንገድ ላይ አፍስሰው አንድም ሰው እንዳይተነፍስ አድርገህ በሰላም ሰው ተንሸራሽሮ እንዲገባ ማድረግ ትችላለህ። ያ ግን ዘላቂ አይደለም። ቀኑን ጠብቆ መፈንዳቱ አይቀርም። ሰላም ዘላቂ እንዲሆን ከተፈለገ ፍትሃዊ ጀስት ፒስ የምንለው መፈጠር መቻል አለበት። ጀስት ፒስ ፍትሃዊ ሰላም ማለት ደግሞ በህዝቦች መካከል እኩልነት የሰፈረበት የዜጎች መብት የተከበረበት ሀገሪቷ ባላት አንጡራ ሀብት ላይ ሁሉም እንደየሚናውና እንደየድርሻው የሚያገኝበት በሀገሪቷ የፖለቲካ ስልጣን ላይ ሁሉም ቡድን ተወዳድሮ ተፎካክሮና ተዳድሮ ድርሻ የሚያገኝበትና የሚሳተፍበት አንዱ ተበዳይ አንዱ በዳይ የሚሆንበት ሳይሆን አንዱ ተገሎ ሌላው የሚዝናናበት አንዱ ገበሬ መሬቱን ተነጥቆ ሌላው በሱ መሬት ላይ ፎቅ የሚያንጣልልበት ሳይሆን ሁሉም ኢኩዊታብል በሆነ መልኩ የሚሳተፍበት ፍትሃዊ ስርዓት መገንባት መቻል አለበት። ኢትዮጵያ ውስጥ ዘላቂ ሰላም እንዲመጣ ከተፈለገ ዲሞክራሲያዊ ስርዓትን መገንባት መቻል አለበት። ለኢትዮጵያ ህዝብ ነገር ላስጠነቅቅ ፈልጋለሁ። ዲሞክራሲያዊ ስርዓት መገንባት አልጋ ባልጋ አይደለም። ከአምባገነናዊ ስርዓት ወደ ዲሞክራሲ በምናደርገው ጉዞ ውስጥ ግጭቶች አሁንም ይቀጥላሉ። አሁንም ደም መፋሰሶች ይቀጥላሉ። እነዚህ ግጭቶች ተስፋፍተው ሀገሪቷን እንዳይጥሉ ነው መጠንቀቅ ያለብን እንጂ ግጭቶች በመጡ መልኩ ሁሉ መደናገጥ የለብንም። ግን ዘላቂ ሰላም ኢትዮጵያ ውስጥ እንዲመጣ ከፈለግን ዲሞክራሲያዊ ስርዓት ማስፈን አለብን። ዲሞክራሲያዊ ስርዓት ለማስፈን ደግሞ በተለይ በተቃዋሚውና በመንግስት መካከል ግልጽና ክብር ያለበት ውይይት ድርድር ያስፈልጋል። በተለይ በምርጫ ጉዳይ ላይ እኔ ምርጫው ነገ ይሁን ያያልኩ አይደለም። እኔ ኢትዮጵያ ውስጥ ማንም ጠቅላይ ሚኒስትር ሆነ አልሆነ አይደለም እሺ አይደለም። ፕሮሰሱ ግን ሊጀምር ይገባል። ምክንያቱም በምርጫ ጉዳዮች ላይ ዲሞክራሲ ሊሆን የሚችለው የተመረጠ መንግስት ሲኖር ብቻ ነው። የተመረጠ መንግስት የሚመጣው ደግሞ በምርጫ ህግጋቶች ላይ በምርጫ አሰራር ላይ በምርጫ መስተዳደር ላይ እንዲሁም ደግሞ የምርጫ ውጤት በመቀበል ላይ ስምምነት ካሁኑ ሲመጣ ነው። ያ ስምምነት ከተፈጠረ በኋላ የተመረጠው መንግስት ደግሞ የህግ ጉድለቶችና ጉድፈቶች ካሉ የማስተካከል የስልጣንና የፖሊሲ ጉዳዮች ላይ መደራደርና መከራከር ያለበት መድረኮችን የማዘጋጀት ፓርላማውን የመጠቀም ስራዎችን መስራት ይችላል ማለት ነው። ስለዚህ ዘላቂ ሰላም ኢትዮጵያ ውስጥ የሚመጣው በማንኛውም ኢትዮጵያ ብቻ አይደለም፣ በማንኛውም ሀገር ውስጥ ዘላቂ ሰላም ሊመጣ የሚችለው ፍትህ ያለበት የፖለቲካ የኢኮኖሚ ማህበራዊ ስርዓት መገንባት ስንችል ብቻ ነው። አዎ ምጸናል፣ አሳምጸናል። ፍትሃዊ ያልነበረ ስርዓት ነበር። በሰላማዊ መልኩ ለመታገል የሚፈቅድ ስርዓት አልነበረም። በሰላም ለመታገል የተሰለፉትን እስር ቤት ሲከት ከሀገር ሲያስወጣ ነበረ። ኢንጀስቲስ ኮመን በሆነበት ስርዓት ውስጥ ሪቤሊየን ቢካምስ ዱቲ፣ አፈና፣ ጭቆና፣ ግድያ መንገዱ ባደረገ መንግስት ላይ ማመጽ ሞራላዊ በምድርም በሰማይም ተቀባይነት አለው። በማመጻችን ደግሞ ይቺን ሀገር ጠቀምናት።
ገለታ ቢስ ወይም ደግሞ ምስጋና ቢስ እየሆነ ነው ሰው እዚህ ሀገር። አሳምፀን እስካፍንጫው የታከለውን ያጋዚ አንበርክከን ይሄን ሁሉ በስትራቴጂ ተመርተን አመጽ ብቻ ሳይሆን ስትራቴጂክ የሆነ በዲሲፕሊን የተመራ ለምሳሌ ብዙ ጊዜ ዝም ብሎ ተራመዝ ራይት አይደለም ያደረግነው። ተራመዝ ቢሆን ኖሮ ኦሮሚያ ውስጥ የነበረው የትግራይ ተወላጅ አደጋ ላይ ሊደርስበት ነበር። አንድ ሰው አልተጎዳም። ፖለቲከኛ መሆን ከፈለኩ እኔ አሪፍ ፖለቲከኛ ነኝ። አሁን ባለበት ከፖለቲከኛ ከአናሊቲካል ፖለቲካን ወደ ሁለትም ከፍለን ካየነው አንዱን አናሊቲካል ካል ነው፣ አንዱን ኦፕሬሽናል ካል ነው። አናሊቲካል የሚሰራ ነገር መተንተን ነው። ዲፕሎማቶች የሚያደርጉት ይሄንን ነው። ከቨር መስጠት ነው፣ ድጋፍ መሰብሰብ ነው። ኦፕሬሽናል ህዝብን አደራጅተህ ከህዝብ ጋር መዋጋት፣ ህዝብን ማታገል ነው። አናሊቲካልን ዩኒቨርሲቲ ውስጥ እየተማርኩ ልሰራው እችላለሁ። የህዝቤን ጭቆና ለህዝብ ለዓለም ማስተዋወቅ፣ የህዝቤን ችግር ለህዝብ ለማስተዋወቅ አሳምሬ በግለሰብ ደረጃ ልሰራው እችላለሁ፣ ልጽፈው እችላለሁ፣ ልናገረው እችላለሁ። ከድርጅት ጋር መቀላቀለው ከዛ ባለፈ ደረጃ ኦፕሬሽናል ኦፖርቹኒቲ ሊኖር ሲችል መዋጋትና የማዋጋት የመታገል ፕራክቲካል የሆነ እኔ እንደኔ ኦሮሞ ህዝብ የሚፈልገው እንደዛ አይነት ድርጅት ነው። ሊዋጋ ከፈለገ ጥያቄው የኦሮሞ ጥያቄ እስከሆነ ድረስ በኃይል ህዝቡ ላይ የተጫነ መንግስት እስካለ ድረስ ያንን ስርዓት ለመገልበጥ የሚደረግ ትግል ነው። ይሄ ትግል የጦር ትግል ሊሆን ይችላል፣ የሰላማዊ ትግል ሊሆን ይችላል። እዛ ጊዜ ከፍተኛ የሆነ የህዝብ ድጋፍና ጭብጨባ ስለነበራቸው ከእንግዲህ በኋላ ለአማጺም ቢሆን ህዝባዊ መሰረት አይኖርም የሚል ግምት ነበራቸው። ሌሎች ደግሞ የምርጫ ካልኩሌሽን ውስጥ ገብተው ነበር። የጸጥታ ችግር የሚፈጥር በአማጺ ስም የሚንቀሳቀስ በተለይ ደግሞ በኦነግ ስም የሚንቀሳቀስ ኃይል ካለ ያንን ኃይል ልክ እነመለስ ያደርጉ እንደነበሩት ያንን ኃይል በመጠቀም እንደ ኦነግ ያሉና ሌሎች ድርጅቶችን ለማዳከም ወይ ከምርጫ ውጪ ከሲስተም ውጪ ለማድረግ ፍላጎት ነበራቸው። ሁለተኛ ደግሞ አማጺውን እንደ ምክንያት እንደ ኤክስኪውዝ በመጠቀም የሰብአዊ መብት ረገጣን ጀስቲፋይ ለማድረግ ማሰርን በተለይ መንግስትን የሚተቹ መንግስትን የሚቃወሙ ኃይሎችን ለማፈን ለማዳከም ይረዳን የሚል የተሳሳተ ካልኩሌሽን ነበረ። አሁን ከእጃቸው ወጥቶ ከፍተኛ ችግር እየፈጸመ ያለው ያኔም ሆነ አሁን ለሀገር የሚጠቅመው ለህዝብ የሚጠቅመው የፖለቲካ ችግርን በውይይትና በድርድር መፍታት ብቻ ነው። ከዚህ ሀገር የበለጠ የፖለቲካን በጠመንጃ ለመፍታት የሞከረ ሀገር ያለ አይመስለኝም። ከ1950ዎቹ ጀምሮ የንጉሱ ዘመን ነው የጀመረው። የኤርትራ ጉዳይን በጉልበት ለመፍታት ጦር ሰሜን ዘመተ። ለ30 ዓመት ደም አፋሳሽ ጦርነት ተካሄደ። በሚሊዮን የሚቆጠር ዜጋ ወደመ፣ ሀገር ከሰረ። አልቲሜትሊ ግን ኤርትራ ነጻነቷን ከማግኘት የቀረ ነገር የለም። በፖለቲካ ሊፈታ የሚችለው ለሁለቱም ለኤርትራም ህዝብ ለኢትዮጵያም ህዝብ በሰላም ሊያልቅ የሚችለው ጉዳይ ከፍተኛ ደም ከተፋሰሰ ከፍተኛ ኢኮኖሚ እድገት ከተቀጨ በኋላ ከ30 ዓመት በኋላ ውጤቱ ወደዛው ነው ሄደው። አሁንም ቢሆን በኦሮሚያ ውስጥ ሲካሄድ የነበረው በኦሮሚያ ውስጥ ያለውን ሁኔታ መቼም ከኢህአዴጎች የበለጠ የሚያውቀው የለም። ያላወረዱበት አቅም ያልነበረም፣ ያልቀጠቀጡት፣ ያልገደሉት፣ ያላኮላሹት ኃይል አልነበረም። አልቲሜትሊ ግን ሊቆጣጠሩት አልቻሉም። ከስልጣን ላይ አራገፋቸው። አሁን ያሉትም ከአሳዳጊዎቻቸው ባለመማር አሳዳጊዎቻቸው የሰሩትን ስራ ሊደግሙት ይችላሉ። ኦሮሚያ ውስጥ አይቻልም። ኦሮሚያ ውስጥ ከእንግዲህ በኋላ በጉልበት የኦሮሞን ህዝብ አስተዳድራለሁ የሚል እብድ ብቻ ነው። ጤነኛ ሰው እንደዛ ያስበው። አንደኛ ክህሎቱ በጣም መጥቷል። ስርዓትን የማዳከም የማንበርከክ የማሸነፍ በቂ ክህሎት ፈጥሯል። ሳይኮሎጂካሊም ፊዚካሊም ሬዲ ነው ማህበረሰቡ ለዚህ። ያ ብቻ አይደለም። እኔ ከትግራይ ጋር ያለው ጉዳይም ራሱ በጉልበት የሚደረገው ነገር በግርግር በፕሮፓጋንዳ የሚደረግ ነገር የትም አያደርስም። ለዚህ ሀገር የሚጠቅመው ቁጭ ብሎ ተወያይቶ ተደራድሮ መሄድ ነው። መወያየትና መደራደር ቀላል አይደለም። የሰዎች ኢጎ አለ። አንዳንዴ ተጻራሪና ሊታረቁ የማይችሉ ፍላጎቶች ሊመስሉ ይችላሉ። ያም ሆነ ይህ ግን ከጦርነት ከግጭት የተሻለ ነው። ስለዚህ በሀገራችን ያሉ ልዩነቶችን ጦር ሜዳ ሳይሆን በፖለቲካ ሜዳና ምህዳር ውስጥ መፍታቱ የተሻለ ነው። ይቻላልም ባይ ነኝ። ኢትዮጵያ ውስጥ ዛሬ ማንም ዋስትና የለውም። እኛም ዋስትና የለንም። ዋስትናችን ፈጣሪያችንና ህዝባችን ብቻ ነው፣ ለኛም ለሌላውም። ስለዚህ በኦሮሚያ ውስጥ ላለው ማህበረሰብ ትልቁ ዋስትና የኦሮሞ ህዝብ ነው መሆን ያለበት። የመንግስት መዳከም ብዙ ነገሮች የተምታቱበት ስላለ ግን አንድ ነገር አስረግጬ ከዚህ በፊት ያልኩትን ነገር መናገር መቻል አለበት። ኦሮሚያ ውስጥ ያለው ማንኛውም ሰው ቻይናና ህንድን ጨምሮ ከኦሮሞ እኩል
እኩል መብት አለው። የኦሮሞ ህዝብ የታገለው ድሮም የታገለው ብሔሮች ለምን ውስጥ የመጡ ለማለት ሳይሆን ጨቋኝ በዝባዥ ስርዓት ለምን ኖረ ነው በስራ ላይ ነው። ዛሬም ቢሆን ብሔሮች በእኛ ጋር መኖር ኦሮሚያ እኮ እውነተኛዋ ኢትዮጵያ ኦሮሚያ ነች። ኦሮሚያ ውስጥ የሌለ ብሔር የለም። እንደው ለመሆኑ ጉራጌ የሌለበት ከተማ ኦሮሚያ ውስጥ አለ ወይ? አማራ የሌለበት ገበሬ ማህበር አለ ወይ ኦሮሚያ ውስጥ? አይ ዶንት ቲንክ ሶ። ይህ ህዝብ ደግሞ ልክ እንደ ኦሮሞ ምስኪን ነው። ጉራጌው ከሆነ ትንሽ የኪዮስ ከፍቶ ከዛ ትንሽ ካለች የሆነች ሆቴል ከፍቶ ነው ያለው። የአማራው ገበሬም ቢሆን ልክ እንደ ኦሮሞ ሞፈርና ቀንበር ተሸክሞ እየጣረ ከእጅ ወዳፍ ነው የሚኖረው። ይህ ህዝብ መኖሩን ይቀጥላል። የኦሮሞ ህዝብ እስከኖረ ድረስ ውስጣችን ያለው ብሔር መኖር አለበት። የኦሮሞ ህዝብ ኃላፊነት አለበት ለመንከባከብ። ለምክንያቱም ዛሬ የኦሮሞ የፖለቲካ ኃይሎች መቃወምና ለማሸነፍ ሲባል ከሌላ ብሔር ጋር ለማጋጨት በጣም እየተሞከረ ነው። ኦሮሞ ሆኖ በኦሮሚያ ውስጥ ያለ ማንኛውንም ብሔር የሚያጠቃ ሰው ወይ ያበደ ነው ወይ የሰይጣናዊ ተልዕኮ ያለበት ሰው አይደለም። ዛሬ ከዚህ በፊት እንዳልነው ባይጻዬ እነ ሳሞራ ጦር አዘው ህዝብ ልጆቻችንን ሲያስጨርሱ የነበረ መልእክት አንድም የትግራይ ሲቪሊያን ኦሮሚያ ውስጥ መነካት የለበትም የሚለው ነውና አሁንም ቢሆን አንድ ወደ ምርጫ የምንገባበት ይህንን ህዝባችንን በማስተማር ህዝባዊ መንግስት ሊመሰረት። በነገራችን ላይ ምርጫ ላይ ውስጥ ኦሮሚያ ውስጥ ያለ ማንኛውም ሰው መሳተፍ መምረጥ ይችላል፣ መሳተፍ መቻል አለበት። በሂደት ደግሞ መንግስት ተቋቁሞ ህዝባዊ መንግስት ተቋቁሞ ጸጥታና ደህንነት እየተመለሰ ሲመጣ የኦሮሞም አብሮ የሚኖሩም ብሔሮች መብት እየተጠበቀ ዋስትና እያገኘ የሚመጣበት አለ። ያ እስኪሆን ግን ህዝባችን አንደኛ ኦሮሞው የሌላውንም ኃላፊነት አለበት። ሌሎች ብሔረሰቦችም በአንዳንድ ሚዲያዎች በአንዳንድ ፖለቲከኞች የሚነሳን ፕሮፓጋንዳ በመጠቀም ስጋትና ፍርሃትና ግጭት ውስጥ መግባት የለባቸው። እንደ ድሮውም ከጎረቤታቸው ጋር ተባብረው ተማምነው ተወያይተው መኖሩን መቀጠል አለበት። አንድ ነገር አረጋግጥልሃለሁ። በኦሮሞ ህዝብ ስም የኢትዮጵያ ህዝብ አይበዘበዝም፣ አይሰረቅም፣ አይሆንም። ምክንያቱም ለህዝባችን ጠንቅ ነው የሚሆን። በኦሮሞ ህዝብ ስም ትግራይ ህዝብ አይጨቆንም፣ የሶማሌ ህዝብ አይጨቆንም። እኔ ብሞት ብነድ ይሻለኛል። በኦሮሞ ህዝብ ትግል ስም ስልጣን ላይ የወጣ ማንኛውም ፓርቲ የሆነ ግለሰብ አምባገነን ሆኖ ሌሎች ብሔሮችን ከሚጎዳ ብቃጠል ብሞት ይሻለኛል። ልክ ለኦሮሞ ህዝብ ሌት ተቀን እንደሰራው ሌላው ህዝብ እንዳይጨቆን እንዳይገለል መድሎ እንዳይደረግበት በግንባር ቀደምነት እታገላለሁና እኔ ብቻ አይደለሁም፣ ሚሊዮኖች በዚህ ያምናሉ። ምክንያቱም የአምባገነን ስርዓትን ክፋት፣ የመድሎን ክፋት፣ የዘረኝነትን ክፋት ከልብ አይተነዋልኛ። because we were at the receiving end of this kind of problem። በእኛ ላይ የደረሰውን ግፍ በሌላ ሰው ላይ እንዲደርስ አንፈልግም። ያ እንዳይሆን ደግሞ ኦልሬዲ ፕሪኮንዲሽን አለን። እኔ ግን እንደሚታየኝ ከእንግዲህ በኋላ ኢትዮጵያና ኢትዮጵያኖች አምባገነናዊ ስርዓት የሚሸከሙበት ምንም አይነት ጫንቃ የለም። ተመልጦ አልቋል። በቃ እንግዲህ በኋላ ቁጭ ላለው ብትል እንደ አህያ እየዘለ ነው የሚረግጥ ሰው። እዚህ ያን አስፒሬሽን ያለው ሰው ወደ ፖለቲካ ባይገባ ይሻላል። አሁን የሚፈጸሙ አይነት ክህደቶች፣ ስቱፒዲቲዎች ይመጣሉ የሚል ጥርጣሬው ነበረ። ነገር ግን በእኛ መምጣት የለባቸውም። እኛ ጫናውን የምንቀጥል ከሆነ ወጣቱ ጫናውን የሚቀጥል ከሆነ ተደናብረው ራሳቸውንም ሀገርንም ገደል ሊያስገቡ ይችላል። የዛ ጊዜ እኮ የነበረው ከጋዜጠኞችም የነበረው ጥያቄ ይሄ እንዲሆን ነበረ። እናንተስ ጋዜጠኞች በዛ ጊዜ እኮ ጠንካራ ጥያቄ መንግስትን አጠይቁም ነበረ። የሰብአዊ መብት ድርጅቶች እኮ ለ2 ዓመት በዚህ ነገር ላይ ሪፖርት አላቀረቡ። ምክንያቱም እስቲ ጊዜ ይሰጣቸው። በለውጥ ውስጥ ነው ያሉት፣ በሽግግር ውስጥ ነው ያሉት። ጊዜ ይሰጣቸው። ስህተቶቻቸውን እያየን እንዳላየ እንሆን። ጥፋታቸውን በጆሮአቸው ሹክ እንበላቸው፣ አንጮህባቸው። እስቲ ህዝቡ እነሱን ስለማይሰማ እኛን ስለሚሰማ ህዝብ እንለምንላቸው። ከምስራቅ በደቡብ በየቦታው በኦሮሚያ ብቻ ሳይሆን በሌሎች ክልሎችም ሄደን ህዝብን ስናረጋጋ የነበረው በተረጋጋ መልኩ ሀገር ያሸጋግራሉ ብለን ስላሰብን ነው። በጆሮአቸው ሹክ ብለን አልሰማ ሲሉ፣ በየመድረኮቹ ተናግረን አልሰማ ሲሉ ወደ ተቋሙ ጎራ በመግባት ወደ መንገድ መመለስ አለብን የሚለው ነው። is a question of mismanagement። ዳይቨርሲቲ ብዝሃትነትን ማጥፋት አይቻልም፣ መደፍጠጥ አይቻልም። ማኔጅ ግን ማድረግ ይቻላል፣ በእውቀት፣ በብልሃት፣ በቅንነት። እኔ ደቡብ ብዙ አላውቀውም፣ አጥንቻለሁ ቴዎሬቲካሊ። እዚህ ከመጣው ግን አይቻቸዋለሁ። ጥያቄው የፕሪንሲፕል ጥያቄ ነው የምጠይቀው የምደግፈው። ለምን መሰለሽ? እዚህ ሀገር ውስጥ ሰው ሲጨቆን ስለነበረ የህዝብ ፍላጎት እየታፈነ ሴንተሩን የተቆጣጠሩ ቡድኖች ብቻ ፍላጎት ሲጫን ስለነበረ ኢን ፕሪንሲፕል የሀገራችን ህዝቦች የራሳቸውን እድል በራሳቸው የመወሰን መብታቸው እስካልተረጋገጠ ድረስ ህዝባዊ መንግስት ይመሰረታል ብዬ አላምንም። በነገራችን ላይ የአማራን ብሔረተኝነት ወደ ግፍ ያለው ነው። ውጭ ሀገር በኢትዮጵያ ስም የሚውሉ ሰዎች ሲከለክሏቸው ሚዲያ ስንሰጣቸው የነበረው መጨረሻ ላይ አብን ለሆኑ ልጆች እኛ ነበርን። የአመለካከት ልዩነት አለን፣ የጥቅም ልዩነት አለን። ከደቡብ ጋርም ብዙም እንኳን የሚያገናኘን የለም። ከአማራ ጋር ብዙ የአይዲዮሎጂካል ልዩነት አለን። ያም ሆኖ ግን የአማራ ክልል ህዝብ የልብ ትርታውን የሚያንጸባርቅ አደረጃጀት መታፈን የለበትም ብዬ ነው። በደቡብ ውስጥም ቢሆን ሲዳማን ወላይታን የሚል ነገር የለኝም። ደቡብ ውስጥ ያለው ህዝብ ሊታፈን አይገባም፣ ሊታጨቅ አይገባም።
አደራየቱና አወቃቀሩ የሱን ፍላጎት ልንመክር እንችላለን፣ ሐሳብ ልናቀርብ እንችላለን፣ ልንጭንበት ግን አይገባም። ብሔረተኝነት በራሱ ጊዜ አይወለድም። ጭቆና ነው ብሔረተኝነት የሚወልደው። የኦሮሞ ብሔረተኝነትም የተወለደው በጭቆና ነው። የአማራ ብሔረተኝነት ለረጅም ጊዜ ተዳፍኖ የቆየ ነው። ጭቆና ግን ገፍቶ ወደፊት አምጥቶታል። አሽተው ጨቁኖ ከኛ ደባለቋችሁ። ስለዚህ ብሔረተኝነት እንዲለዝብ ከተፈለገ ለማፈን መሞከር ሳይሆን እንዲተነፍስ ቦታ መስጠት ነው። አንግቧቸው የሚነሱ ጥያቄዎች በውይይት በድርድር እንዲፈቱ ለማድረግ ነው። በአንድ ሀገር ውስጥ አንድ ብቻ ብሔረተኝነት ሀገራዊ ብሔረተኝነት ብቻ ነው የሚያዋጣው እንጂ በተለያየ በብሔር በቡድኖች ያለ ብሔረተኝነት ለሀገር ጠንቅ ነው የሚለውን ያስባሉ። ትክክል ነው። ብሔረተኝነት ችግር አለው፣ ለሀገር አንድነት ላይ ጫና አለው። ይህንን እንደ አንድ ብሔረተኛ አምነዋለሁ። ሆኖም ግን አንዴ የህዝብ ጥያቄ ይዞ የተነሳ ብሔረተኝነትን አወድመዋለሁ ማለት ሀገርን ለውድመት ማዘጋጀት ነው። የሚያዋጣው ያ ብሔረተኝነት ይዞት የሚነሱትን ጥያቄዎች በአግባቡ በማዳመጥ በህግ ማዕቀፍ ውስጥ ህዝብን ባሳተፈ መልኩ ዘላቂ በሆነ መልኩ መልስ መስጠቱ ነው የሚያዋጣውና የአማራ ብሔረተኝነት ይዟቸው የተነሱ ጉዳዮች አሉ። የአማራ ህዝብ መፈናቀል የአማራ ብሔረተኝነትን ይመግበዋል። ስለዚህ የአማራ ብሔረተኝነት ለኢትዮጵያ ያሰጋል ካል ሰው እንዳይፈናቀል ማድረግ ነው ፒሪየድ። ስለዚህ የሚያዋጣው ነው። አማራነት ኦሮሞነት ችግር የለውም። በአማራነት መኩራት ችግር የለውም፣ ኃጢአት አይደለም። በኦሮሞነት መኩራትም ኃጢአት አይደለም። እኔ አልፈጠርኩትም፣ አንተ አልፈጠርክም። ከዛ ጋር ችግር ያለው ከእግዚአብሔር ጋር ደው ይከራከር። ትልቁ ምንድነው? አንድ ሰው በኦሮሞነቱ እንዳይጠቃ፣ ሰው በአማራነቱ እንዳይጠቃ፣ በትግሬነቱ እንዳይጠቃ ማድረግ። ያ ከሆነ ማንነቱን ይዞ ፈጣሪ በሰጠው ንብረት ላይ ጥሮ ግሮ ሳይዘረፍ የእርሱ ድርሻ ሌላ ሰው መጥቶ በኢንቨስትመንት ስም ወስዶት እሱ እዛ ጭሰኛ ሳይሆን የሚኖርበት ሀገር ከመሰረትን ኦሮሞነቱን ይዞ ሀገራዊ ማንነትንም በጋራ እንደ ቁብ አዋጥቶ ሊገነባው ይችላል። ስለዚህ ሀገርን ኢንቲግሬት ማድረግ ይቻላል። እኔ ፖለቲካ መርጬ ነው የገባሁት። ሳደርገው ግን ለራሴ ሳይሆን ለህዝብ ይጠቅማል የምለውን ባለኝ እውቀት ፈጣሪ ከዛ በጣም ሪሞት ከሆነች ቀበሌ አንስቶ አይቪ ሊግ ትምህርት ቤቶች ሲያስተምረኝ ዓለምን ሲያዞረኝ ሜይቢ ለዛ ህዝብ አንድ ነገር አድርጋለሁ ብዬ ነው የገባሁበት። ስለዚህ በግለሰብ ደረጃ ከማንም ጋር በግለሰብ ደረጃ ለምሳሌ ሊገለኝ የሚፈልግ ሰው በግለሰብ ደረጃ ነው ሊገለኝ የሚፈልገው የሚል ግምት የለኝም። የእሱን የፖለቲካ ዓላማና ፍላጎት አምቢሽን ስለምጋረጥበት ሊያስወግደኝ ይፈልጋል። ፖለቲካል ዲሲዥን ነው እንጂ ፐርሰናል ነው ብዬ አላስብም። ከጠቅላይ ሚኒስትሩ ጋር ታውቀናል። ሂዝ ቬሪ ፍሬንድሊ ጋይ። የእሱን ማስተሳሰብ የእሱን አመለካከት ገና ስልጣን ሳይዝ ነው የተቃወምኩት። በዛ ጊዜ ሌሎች በውሳኔ ውስጥ የነበሩ ሰዎች ከኔ የተለየ አቋም ስለነበራቸው ተሸንፍ ያለው ስልጣን ይዟል። ከያዘ በኋላ ቆይ እንደግፈው እና እኔ ብዬ ሞክሬያለሁ። የፈራሁት ነው የሆነው። መጀመሪያ ስልጣን ሳይዝ የተቃወምኩበት ምክንያቶች አንድ በአንድ መጡ። እንደ አንድ መሪው እንደጨበጠ ግለሰብ እኔ ብዙ ጊዜ የተሰቸውበት እሱ መሪ ነው የያዘው፣ እኛ ረዳቶች ነን መሆን ያለብን የሚል ግምት ነበር። መሪውን ይዞ ትክክለኛ መንገድ ላይ እየረዳ አይደለም። ይቺ ሀገርና ህዝባችን ያለውን እድል እያጨናገፈብን ነው። መጀመሪያም ሊመራ አይችልም የሚል ግምት ነበረኝ። ባለፈው 2 ዓመት ውስጥ ይቺ ሀገር የምትፈልገውን አመራር አልሰጠም የሚል ኮንክሉድ አድርጌ ከመጀመሪያ ከተቃዋሚነት ወደ ደጋፊነት ወደ ተቺነት አሁን ወደ ተቃዋሚነት ገብቻለሁ። ፖለቲካል ነው። በግለሰብ ደረጃ ፍሬንድሊ የሆነ ግንኙነት ያለን ከዛ ያ በፖለቲካ እንደስማማ ወንገሩ ቤኩ ወሪ ኦሪቢስ ሙመጭ ሚኒስተራስ ወመን ኦሮሞስ ከን ቤኩ ኦሮሞማ ኦሮሚያ ተኝራ ታኩ ተከው ዱበንደቢ ከነሞ ቤክኔት ቀብሶ ተጋሴኑ ጭፈራ ዳፈሚት ለፈዲቱ ዳፈሚት ወሬጋማ ፎኮፔስኔት ወያኔ ዳንከ ወሎሌ በዋንሳ ትግሬታ ኒሚቲ መተገኛ ዋንሳ ማኒ ንርጎ ፊኖ ቡርቹ መተገኛ ዋንሳ ማኒ ዋንሳ ረበኒ አቦቴን ከን ኢፒአርፒ ዳንከ ወልፊታኒፍ ኢፒአርፒ ነማር ዋንተ ሚቲ ሚርገ ሰቦታ ዋኔ ቁደትኒፍ ኩማላ ማፍሻኔ ሮፊላኖ ቅንጅት ብሎ መንገኝ ከንዳባቴፍ አለቶ ሰውራ ዋንታኒፍ ሚቲ ፊሎሶፊ እጀኖን ኢሳን ኢትንደመን ሰባ ከኛ ከንሚዱ ሲርነ ፌደራሊዝም ከንዲ ዋንታይፍ ኢዜማ ወዳን ከንቱራ ባኑ ብራውን ወጋ ጉራቢ ዋንታይፍ ሚቲ ኢላልች ኢትንደመን ሰባ ከኛ ቢያ ከኛ ዋንታኔ ሞርሚና har'asoo kan taate yaanni dhaabbilee sabaa diiganiis dhaaba qeenxee dhaabna jedhu dantaa saba keenya kan aarsaa itti kafalle ijoollee caccabte hangamma mukaan hidhattee deemti mootummaan kun wal'aan jennee loluu hin gaafanne ce'umsi kun amma haamilkaa'u jenne manguddoonni keenya waggaa 45 bosona keessa rakkataa turan lafarra kophee dhumtuu dandeeman mana nuu kennaan jenne so garuu gaafii afaan oromoo gaafii finfinnee gaafii maalii nu deebisaan jenne waan irra geenye garuu waan oromiyaa
ኦሮሞማ ሚዳ ኢራዳ ባዳ አረገ ኩኒ አክ ሐማት ላላምና ሐላሉ ኩኒ ዶርሲሳ ሙሳድላ ሐላሉ ኩኒ ዱአ ሙሳድላ ነው ዱራ ኮፒ ኢትዮጵያን የሚያድነው ፖለቲካ የትኛው ነው? ዲሞክራሲ። እዚህ ሀገር ያለው ልሂቅ ለህዝብ ፍላጎት ራሱን እስካላስገዛ ህዝብ ነፃ ፍትሃዊ ፉክክር ባለበት ምርጫ ሰዎችን እንዲመርጥ እስካልፈቀደን ድረስ ሀገር ማዳን ህዝብ ማዳን አንችልም። አሁን የሚያሰጋኝ አዲስ አምባገነን ሊበቅል አይችልም። ተስፋው አለ፣ ፍላጎቱ አለ። እዚህ ሀገር ግን ያለው ነባራዊ ሁኔታ አምባገነናዊ ስርዓትን ለማቋቋም የሚረዳ አይደለም። አንድ ሰው አምባገነናዊ ስርዓትን አቋቁማለሁ ወይም አንድ ፓርቲ አምባገነናዊ ስርዓትን አቋቁማለሁ ብሎ ከሄደ ይቺን ሀገር ይበታትናታል፣ ወደ አደጋ ነው የሚያደርሳት። ምክንያቱም አምባገነናዊ ስርዓት ለመገንባት ከሚቀጥሉት 3 ወሳኝ ሁኔታዎች አትሊስት ሁለቱ መሟላት አለበት። ያ ገዢ ቡድን ገዢ ግለሰብ ጠንካራ ማህበራዊ ድጋፍ ሊኖረው ይገባል። ያ ቡድን ጠንካራ ኢኮኖሚ ሊኖረው ይገባል። ያ ቡድን ጠንካራ የሴኩሪቲ ሴክተር ሊኖረው ይገባል። ስትሮንግ ሴኩሪቲ፣ ስትሮንግ ኢኮኖሚ፣ ስትሮንግ ሶሻል ቤዝ። ከሶስቱ ሁለቱን ሊኖርሽ ይገባል። ዛሬ ይሄ ያለው ስርዓት ሶስቱንም የለው። ይሄ በሌለበት ሁኔታ አምባገነናዊ ስርዓት ገነባለሁ ብሎ መሄድ ራስንም ሀገርን ማክሰም የሚያመጣው ሸኔ ጃኔ ረት ይመጣል። ዋንተ ቆለም ከኛ በጭ እንደው ረጋ ኩልክ ጂባ ዲፋይን ዲፌም ኤንድ ዲስትሮይ ካራ ሂትለር ይተፈይደ ለከዳ ኡመተ ተቆ መቃ ወይ ትሮብዳ ሰኒ መቃ በለሲታ ሰምቦደን በለሲታ ዲፋይን ዲፌም ዲስትሮይ ወጋ ዴራዳፍ መቃ አባውቴ ወጋ ለሚቶር በነምን ከኛ ከዱማ ቱሬ አባው ዋንታ ተወሪን በይነ ኦሮሞ ዋንቴ ኦሩ ሳቲ ዋን ዱበቴ ዮ ሳመንጢ ቆ ኪሻ ዋን ጀላ ቀበቴ ነምን ከኛ ዱማ ቱሬ ወጋ ደብሬ ሸኔ ወጋ ጀን ኡመተ ወለጋ ሁንዳን ጀቻ ቱረን ኡመተ ጉጂ ውዳ ጀቻ ቱረን አረጋሩ ኦሮሚያ ሁንዳን ጀቻ ቱረን ጀቻ ጅራኒ የቹ ኖ ዊ መስት ሪጀክት ዴምሲ አካሲ ኡመኒ ከኛ tokkummaadhaan wal dhaggeeffate wal hubate osoo shawwadam osoo ofin irraanfanne osoo qoqqoodanii bituu maqaatti dhodhoobanii deemaniif kana osoo fudhanne arda shane jechuun oromoo jechuudha namni kana beekuu danda'u qaba murrasan dhaabasan deeggaruu dhabuu waan biraa sanii miti gaafet har'a maqaa san itti dhoobanii akkuma kalees maqaa baawwatiin nama keenya arrallee tooftaa sanii nama keenya ajjeesuudhaaf hidhuudhaaf tooftaa ittiin deemanidha namni keenya tokkummaa isaa cimsatee no jechuu danda'u qaba no hintaa'u jechuu danda'u qaba. በማንኛውም ፖለቲካ ማህበረሰብ ውስጥ በማንኛውም ሀገር ውስጥ ሁለት ሌየር አለ። የፖለቲካል ኮሚኒቲ የምንለውና የሲቪክ ኮሚኒቲ የምንለው። የኢትዮጵያ ፖለቲካ ለረጅም ጊዜ በፖለቲካል ኮሚኒቲው ነበር ሲዘዋወር የነበረው። ፖለቲካል ኮሚኒቲው አንዱን አውርዶ መጨረሻ ላይ ግሪድሎክ ፍሬኑ ነከሰና ቁጭ አለ። አሁን በኢትዮጵያ የተካሄደ ያለው የሲቪክ ሶሳይቲው ነው ሞቢላይዝድ የሆነው። ግን በተለይ ወጣቶች እንዳትሸወዱ፣ ከግብጽ የምንማረው ከሊቢያ የምንማረው ግራስሩት አክቲቪዝም ስርዓትን እንደሚጥል ስርዓትን ግን መገንባት ላይ ከባድ እንደሚሆንበት። ምክንያቱም ዛሬ ወጣቱ ሴቱ ሼኩ ተነስቶ ስርዓቱን ቢጥለው ነገ ፖለቲከኛው ነው ሀገር የሚገዛው። እነኛ ፖለቲከኞች ዛሬ ኮንሰንሰስ መድረስ ካልቻሉ፣ ፖለቲካል ፕሮግራም ማውጣት ካልቻሉ፣ የኢኮኖሚክ ፕሮግራም ካላወጡ ሀገሪቷን ተስማምተው እንደ ቅርጫ ሊከፋፈሏት ዛሬ ካልተስማሙ ምን ይወስዳል የሚለው ላይ ዛሬ መስማማት ካልቻሉ እኛ ስርዓቱን እንጥላለን። ስርዓቱን ምን ገነባ እናጣና እነሱ ለተባልተው እንደ ግብጽ አምባገነን ወታደሩ እንዲመለስ ይሆናል፣ እንደ ሊቢያ ችግር ሊፈጠር ይችላል። ስለዚህ በሲቪክ ሶሳይቲ የተሰራው ስራ ሁለት ነገር ፈጥሯል። አንደኛ ጫና ፈጥሯል በፖለቲካል ኮሚኒቲ፣ ሁለተኛ ደግሞ ኢንሴንቲቭ ፈጥሯል። ዛሬ ኃይለ ማርያም ለመተካት ብዙ ሰው ሰልፍ ይይዛል። አት ዘ ሴም ታይም ደግሞ ምንድነው የምትሰሩት የሚለው በፖለቲካ ላይ ጫና ይፈጥራል ማለት ነው። እና ሁለት አይነት ጫና እየመጣ ነው። ይሄንን ለማምጣት በማህበረሰብ ውስጥ ብዙ ስራዎች መሰራት አለባቸው። በኦሮሞ ውስጥ እየተሰሩ ያሉ ትንሽ አድቫንስ ያደረጉ ስራዎች አሉ። ዛሬውኑ የነገውን ፖለቲካል ሲስተም የነገውን ኢኮኖሚክ ሲስተም እየነደፍን እያስቀመጥን ካልሄድን በስተቀር ለውጦች በመጀመሪያ 2 ወር ነው ገደል የሚገቡት፣ ወይ የሚቃኑት ወይ ገደል የሚገቡት። ስለዚህ እነዛን ሪጂም ቼንጅ ማግስት ላይ ዝግጅት ማድረግ የሚለው የምታነሱት ጥያቄ በጣም አስፈላጊ ነው፣ መቀጠል ያለበት ይመስለኛል። ለምሳሌ አሁን እንዳልኩ ወደ ምርጫ እንግዲህ እየተቃረብክ ነው፣ እየሄድክ ነው። አሸነፈ እንበል ጀዋር፣ የመጀመሪያ የህዝብ ተወካዮች ምክር ቤት ንግግሩ ምን ሊመስል ይችላል? ከተወካዮች የሚደረገው ንግግር ኑ እንደራደር ነው የሚሆነው። ኑ እንመካከር፣ ኑ እንወያይ ነው። ካሸነፍክ በኋላ yes እኔ ይሄ ምርጫ ሚስ ያደረግነውን ኦፖርቹኒቲ እንደገና እንድንሞክረው እድል ነው የሚመስለኝ። 2018 ላይ የነበረውን ስርዓት አስገድደን ወደ ሽግግር አስገብተናል። መሆን የነበረበት ነገር አልሆነም። የሀገሪቷ ልሂቃን ቁጭ ብለው መደራደር፣ መወያየት፣ መከራከር ነበረባቸው። ምን አይነት ኢትዮጵያን መፍጠር እንፈልገው? ምን አይነት ሀገር መፍጠር እንፈልገው?
በምን አይነት ህገ መንግስት ነው መተዳደር የምንፈልገው? ምን አይነት ምርጫ ነው ማካሄድ የምንፈልገው? ምን አይነት ኢኮኖሚ ነው ልንገነባ የምንፈልገው? ኢኮኖሚውን እንዴት ነው የምንከፋፈለው? ስልጣን እንዴት ነው የምንከፋፈለው? ምን አይነት ሀገር ነው እኛስ መኖር የምንፈልገው? ለልጆቻችን የምናወርሰው መሰረቱን እንዴት እናስቀምጠው የሚለውን መወያየት ያስፈልጋል። እንደ ኢትዮጵያ ያለ ሀገር ብዙ ህዝብ ያለበት፣ ብዙ ተጻራሪና ተፎካካሪ ፍላጎቶች ያሉበት፣ ብዙ የግጭት ታሪክ ያለበት ሀገር ውስጥ አንድ ሰው ሀገርን አሻግራለሁ ማለት በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እድል አስመልጠውናል። ምናልባት የኛም ካልኩሌሽን ይሳሳተ ነበር። የመጀመሪያ ንግግር የሚሆነው ወይም ደግሞ ለሌላ ያን እድል የሚኖረው ሰው መሆን ያለበት ለሀገራችን ዲሞክራሲ መሰረት አብረን እናስቀምጥ ነው። ይሄ ከድህነት አውጣችኋለሁ፣ እዛ አደርሳችኋለሁ፣ ሰማይ አወርዳችኋለሁ አይሰራም። ብቻህን የምታሻግረው ሀገር ፈጽሞ አይኖርም። ፓርላማ ውስጥ የሚኖሩት 547 ሰዎች ብቻ ሳይሆን ፓርላማ ያልገቡትም ያሸነፉትም ውጭ ያሉት አገር ያሉትም በአንድ ጣሪያ ስር ቁጭ ብለን ምን አይነት ሀገር፣ ምን አይነት ህግ፣ ምን አይነት ፖሊሲ የሚለው ላይ መደራደር ነው መሆን ያለበት። አዲስ ሶሻል ኮንትራክት እዚህ ሀገር ያስፈልጋል። አዲስ ማህበራዊ መግባባት ያስፈልጋል። ማህበራዊ መግባባት ደግሞ አንድ ግለሰብ የራሴ ይቸገር መሆን አለባት ብዬ ማስበው ሀሳብ አለ። ያ ግን የኔ ነው። ያን ሀሳብ አቅርቤ ወይ ተቀባይነት ያገኛል ወይ ተቀባይነት አያገኝም ወይ ይሻሻላል፣ ግን ይወፍራል አብሮ መሆን ያለበት እንጂ በግለሰብ ደረጃ ይሄን አረጋግላችኋለሁ ብዬ ለዚህ ሀገር ህዝብ ቃል መግባት ነገ ቃልን ማጣፍ ስለሚያመጣ እዛ ውስጥ ገብቼ ኢኮኖሚውን በደርዘን አሳድግላችኋለሁ፣ ዲሞክራሲውን አንበሸብሽላችኋለሁ፣ በዓለም አንደኛ በአፍሪካ ሁለተኛ አረጋችኋለሁ አላለውም ስለማይሆን ለተቃውሞ የወጣችሁ መብታችሁ ብቻ ሳይሆን ተቆራባችሁ። ለምን የታገልነው እኛ እናገር ሌላውን አፍ ለመከበብ አይደለም። እኛ የታገልነው ስለራሳችን ስንናገር ሌላው ስለማንነቱ ይሸዋወዳል። የኛን ዓላማ የኛን አካሄድ የማይቀበል ሰው መቃወም መብቱ ነው። ያ መብቱ ሊከበር ይገባል። እዚህ ካላችሁ ተሰብሳቢዎች ውጭ መቀራችሁ የምጠይቀው አንድ ሀገር አብረን እንድንገነባ ከተፈለገ በእኛ ሳይድ ስህተት ነው ብላ የምታስቡት ነገር እንድንረዳ እንድናስተካክል ከተፈለገ አብሮነታችን ተጠናክሮ ያሉንን ልዩነቶች እያጠበብን እንድንሄድ ከተፈለገ ድጋፋችንን ተቃውሟችንን በጨዋ መልኩ መሆን ይገባል። በጨዋ መልኩ ከቀረባችሁ በጨዋ አቀራረብ ከመጣችሁልን ከግማሽ በላይ መንገድ ሄደን ልንቀበላችሁ ልናስተናግዳችሁ ዝግጁ ነን። የህዝባችንን ስም በሚያጎድፍ መልኩ የህዝባችን አንድነት በሚሸረሽር ለመሸርሸር በሚሞክር መልኩ ጀግኖቻችንን በሚያጠለሽ መልኩ ከመጣችሁ ግን ከባሌ ጋር ወርደን አንባልም። ፕሮግራም ባለበት ብለው ወደፊት እንቀሳቀሳለን ማለት ነው። እንዲህ አይነት አስጸያፊ የሆኑ ዱርዬዎችን ለሚያሰማሩ የፖለቲካ አመራሮች እነማን እንደሆናችሁ ስለምንተዋወቅ አጭር መልዕክት ላስተላልፍ። ምንም አይነት ስቃይ፣ ምንም አይነት ዛቻ፣ ምንም አይነት ዘረፋ አይደለም በምላስ በጥይት እንድትመጡ ከእንግዲህ በኋላ የኦሮሞን ህዝብ የኢትዮጵያን ህዝብ ወደ ኋላ መመለስ አበደን አልችልም። ይህንን ስለተራቀረብቷል ግን አንቺ አንድ ያነሳሽው በጣም አደገኛ አለ። አሁን አንዳንድ የሚያቀርቧቸው ነገር ስታይ ህዝቡን ዲሞክራሲ እያለማመኑ መንግስት እነሱ ሆነው ነው 27 ዓመት ሰው ሲዘርፉ፣ ሲጨቁኑ፣ ሲገሉ፣ ሲያስሩ የነበሩ ሰዎች ለራሳቸው ያለመዱትን ዲሞክራሲ ሰውን እያለማመዱት ነው። ህዝቡን ዲሞክራሲ እናለማምደው ለማለት መጀመሪያ መልመድ አለባቸው።
ህዝቡ ዲሞክራሲን አለማምዱኝ አላላቸው። ለዚህ ህዝብ ዲሞክራሲ ስርዓት ግንባታ ውስጥ አንድና ብቸኛ ውለታ መዋል ከፈለጉ የሚመጣው ምርጫ ሰላማዊ፣ ፍትሃዊ እና ፉክክር የሚታይበት እንዲሆን ነገሮችን ማመቻቸት አለ። ሁለተኛ በዛ ምርጫ ሂደት መሰረት ከተሸነፉ ጠመንጃ መምዘዝ ሳይሆን ቦርሳቸውን ጠቅልለው ስልጣን ለማስረከብ በራሳቸውን ማዘጋጀት። እንደዛ ከሆኑ እውነትም ለኢትዮጵያ ዲሞክራሲ ግንባታ ውለታ ዋሉ። ያ ብቻ አይደለም፣ እውነትም የኢትዮጵያን ህዝብና የኢትዮጵያን ልሂቃን የዲሞክራሲ ስርዓትን አለማመዱ ምንለውና የሚመጣው ምርጫ ኮሮጆ ካልሰረቁ የጸጥታ ኃይሉን አፍን ግደል አስፈራራ ካላሉት ምርጫ ቦርድን እጅ እየጠመዘዙ በድሏዊ ስርዓትን ካላመጡ እንደ ማንኛውም ፓርቲ ራሳቸውን በፖሊሲ በስትራቴጂ አጠናክረው ከሌላው ተቃዋሚ ጋር ተወዳድረው ካሸነፉ በስርዓት ሀገር ለማስተዳደር ከተሸነፉ ደግሞ ሳያፍሩ ማፈር ነው የሚባለው ቁማር ስትጫወች ስትበል ሳያፍሩ ስልጣን አስረክበው ዞር ካሉ እውነትም የኢትዮጵያን ህዝብ ዲሞክራሲ አለማመዱ እንላለን። አለበለዚያ ይቺ የምትታየው የነጻነት ጮራ አንደኛ እነሱ የሰጡታል። መንግስት ምንድነው መንግስት ያለው 5000 ሰው እኮ አልቆ ነው 5000 ሰው አልቆ የእነሱን ጌቶች አባሮ እነሱንም ነፃ ያወጣው ይሄ ህዝብ። ስለዚህ ለዚህ ህዝብ ነፃነትን አለማመዱት ስድብ ነው ለህዝብ። ኢትዮጵያ ውስጥ አንድ ችግር ብቻ ነው ያለው። ጀዋር መሐመድ ነው የሚለው አለ። እንደዛ በሆን ደስ ይለኝ ነበር። የኢትዮጵያ ችግር እኔ ብቻ በሆን ኖሮ ራሴን ዊዝድሮ አደርግ ነበረ። እውነቱን ለመናገር እኔን መግደል፣ እኔን ማጥፋት ኢትዮጵያን ወደ ዲሞክራሲ የሚያሻግር ቢሆን ሀገሬን ከርዛትና ከግጭት ከድርቅ የሚያዋጣት ቢሆን ኖሮ እስኪገሉኝም አልጠብቅ ራሴንም ገላግልላቸው ነበር። እንደዛ አይደለም። የሀገራችን ፖለቲካ የሀገራችን ማህበራዊ ፖለቲካዊ ቀውስ ብዙ ፋክተሮች ያሉበት ብዙ ታሪካዊ ጊዜያዊ ችግሮች ተወሳስበው ያሉበት በሶስቱ ዋና ጉዳዮች በፖለቲካው በጸጥታውና በኢኮኖሚው መካከል ያለው ኢንተራክሽን የሚፈጥረው ችግር ነውና ይሄንን አንድን ግለሰብ በማጥፋትም ልትፈታው አትችልም። አንድን ግለሰብ በማንገስም ልትፈታው አትችልም። አንድ ግለሰብ ለኢትዮጵያ ችግር መፍትሄ ሊሆን ፈጽሞ አይችልም። ይሄን ሁሉ ሰው በጣም ሊያስብበት ይገባል። እንደ ኢትዮጵያ ፖላራይዝድ የሆነ ተወዳዳሪ ተፎካካሪ ኃይሎች ያሉበት ተጻራሪ የታሪክ ትንታኔ ያለበት አንዳንዴም አብሮ ሊሄድ የማይችል የሚመስል የሚጋጭ ወደፊት ህልም ባለበት ሀገር ውስጥ አንድ ግለሰብ ሙሴ ሊሆን አይችልም፣ መፍትሄ ሊሆን አይችልም ፈጽሞ። it's a huge mistake። አንድ ግለሰብ ኖሮም መፍትሄ ሊሆን አይችልም፣ ነክሶም መፍትሄ ሊሆን አይችልም፣ ሞቶም መፍትሄ ሊሆን አይችልም። የሀገራችን መፍትሄ እንደማንኛውም መልቲናሽናል ስቴት እንደሆነ ሀገር ለሀገራችን የሚጠቅመው ነገር የሚመጣው ያለው አመራር ከግራም ከቀኝም መሀከልም ላይ ከወንዱም ከሴቱም ያለው አመራር በጠረጴዛ ዙሪያ በመወያየት በመደራደር የጋራ ኮሌክቲቭ ቪዥን በማምጣት ኮሌክቲቭ ስትራቴጂ እና ሮድማፕ በማምጣት ወደፊት ነው። ሰው እስኪሰለቸው ድረስ ነው ይሄን የተናገርኩት ባለፈው አንድ አተኩልና አሁንም መሆን ያለብኝ እኔ የሚታየኝ እኔ የዛ ሀገር መፍትሄም ነኝ የዛ ሀገር ደንቃራም ነኝ ብቻዬን ብዬ አላስብም። እዛ ሀገር መፍትሄ ሊያመጡ ከሚችሉ ሰዎች ውስጥ አንድ ሰው ነኝ። እዛ ሀገር ውስጥ ችግር ሊያመጡ ከሚችሉ ብዙ ሰዎች ውስጥ አንድ ሰው ነኝ። ስለዚህ አብረን ከሰራን መፍትሄ እናመጣለን፣ አብረን ካልሰራን ችግርን እንፈጥራለን። ግን አንዱን አስወግዶ አንዱን አንግሶ የሚመጣ ምንም መፍትሄ የለም። ከ2016 ጀምሮ ሽግግርን እንዴት ማኔጅ ማድረግ አለብን፣ ሽግግርን እንዴት ነው ብናደርገው የሚለውን እያጠናው ያለው እዚህም ከመጣው በንባብም የተለያዩ ሀገሮችንም በማየት ከምሁራኖች ጋር በማየት እዚህ ሀገር ውስጥ ደግሞ ከቀበሌ አንስቶ እስከ ፌዴራል ተቋማት ያሉትን በማየት ዲቨሎፕ ያደረጓቸው ሀሳቦች አሉ። ኢትዮጵያን ማሻገር በምን መልኩ ነው የሚቻለው የሚለውን ፌርሊ ኮንክሉሲቭ የሆነ ሀሳብ እያመጣው ይመስለኛል ለራሴና ያንን እንግዲህ ከተለያዩ ኢንትረስት ግሩፖች ጋር ከተለያዩ ስቴክሆልደሮች ጋር በመሆን ሌላ ቢያንስ እንግዲህ ለኢትዮጵያ ሕዝብ ከድህነት አወጣለሁ እናወጣለን የሚል ቃል መግባት አልፈልግም። እሱ ከድህነት ለማውጣትም
ጦርነትን ማስወገድ ያስፈልጋል። ከጦርነት ለማስወገድ ጦርነትና ግጭቶችን ለማስወገድ ደግሞ የፖለቲካ ፎርሙላውን ማስተካከል ያስፈልጋል። የኔ ሚና ብዬ የማስበው ያጠናሁትና ትልቁ ፖለቲካ ስለሆነ የሀገሪቷን የፖለቲካ ሂደት ማስተካከል ላይ ይረዳል ብዬ አስባለሁ። ይሄ ማለት የሀገሪቷ ልሂቃን ከተለያየ ብሔር፣ ከተለያየ ፖለቲካ፣ ከተለያየ አካባቢ የሚመጣ የሀገሪቷ ልሂቃን ቁጭ ብሎ የሚደራደርበትና የሚወያይበትን ኢንሴንቲቭ ሜካኒዝም ጫናውንም አትራክት የሚያደርገውን ኢንሴንቲቭም መፍጠሩ ላይ ከሌሎች ጋር ሰራለሁ የሚል ግምት አለኝ እና በዛ ደግሞ ይሳካል የሚል ተስፋ አለኝ። ግን አንድ ነገር ብናቆም አይሻልም? እዚህ ሀገር እስከ መቼ ነው ከትላንት ጋር የስርዓት እያነጻጸርን የምንሄደው? ኢህአዴጎች ወይም ደግሞ በህወሓት የነበረው ኢህአዴግ 27 ዓመት ከደርግ ጋር ራሱን እያነጻጸረ ሄደ። እዚህ የሚለኝ ምን ነበረ? እነ ብርሃኑ ነጋ እስር ቤት በነበሩበት ወቅት የአሁኑ ስርዓት ይሻላል፣ አትሊስት የአሁኑ ስርዓት መጽሐፍ እስር ቤት እንዲጽፉ ይፈቅዳል ብሎ የሚናገሩ አምባሳደር ሰምቼ ነበር። ደርግ ጊዜ መጽሐፍ አይፈቀድም፣ በኢህአዴግ ጊዜ መጽሐፍ ይፈቀዳል። ሰው ግን በፖለቲካ አመለካከቱ ማታሰር ቀጠለ። ያንን ከመኮነንና ከመቃወም ይልቅ አንዱ ስርዓት ትንሽ ይሻላል። እኛ እኮ የተሻለ ስርዓት አይደለም እየፈለግን ያለነው። እኛ ህዝቡንና ጊዜውን የሚመጥን ስርዓት ዛሬ ያለውን ትውልድ ኃይለሥላሴ ያለው ትውልድ አይደለም ዛሬ ያለው፣ በደርግ ጊዜ ያለው ትውልድ አይደለም፣ ኢንፋክት በመለስ ጊዜ ያለው ትውልድ አይደለም። የኛ ትውልድ የኛ ጊዜ አሁን ዓለም ባለችበት ደረጃ ላይ ነው መወዳደር ያለብን እንጂ ልክ ትዝ ካላችሁ መለስ ዜናዊ የሚለው ነገር ነበር። ከኤርትራ ጋር ስንወዳደር ከምን ጋር ስንወዳደር ሁሌ ከታች ያለውን በመጠበቅ መወዳደር አይደለም መሆን ያለበት። ህዝቡ የታገለው ከኢህአዴግ የተሻለ ስርዓት ለመፍጠር ሳይሆን ህዝቡ ራሱን የሚመጥን ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ መንግስት መፍጠር ነው የፈለገው። ያን እያገኘ ነው አያገኘ አይደለም። እያገኘው ነው ብሎ ባሰበበት ወቅት ሙሉ ድጋፍ ሰጣቸው። ኢንፋክት እኛንም አልሰማ ብሎ ተረጋጉ፣ ይሄ ዩፎሪያ ትንሽ ቀነስ ያርግ ስንል ህዝቡ እኔ ትዝ ይለኛል መጀመሪያ አብይ ወደ ስልጣን እንደመጣ አካባቢ ሰው መገደሉን መቀጠሉን ስዘግብ አንዷ እህቴ ደውላ አንተ ምንድነው በቃ ካልተቃወምክ መኖር አትችልም እንዴ? አቦታ ሆና በሰላም እንደመረበት ነው ያለች። የዛሬ ያህል ተቃውሞ የነበረበት ጊዜ ነው ለኛ ራሱ በአክቲቪስት በለንበርንበት ወቅት። ዛሬ እነኛ ሰዎች ግን ተመልሰው ይሄንን ስርዓት አይንህን ላፈር ያሉበት ሁኔታ ነው ያለው። ስራው እየተለወጠ ስለሄደ ማለት amantiin aadaa dhiibu hin jiru kijib warra akkas jedhu warra amantii keessa aadaa ofii galfateet aadaa ta'e dhiibuu barbaadutu akkas odeessa malee amantii rabbi irraa dhufteen ati kiristaana taate islaama taate jiwish taate hinduu taate amantiin saba hin qabu maaliif rabbi saba addan fille saba kana hunda rabbi uumee jedhaniitu irra amantii eega saba kana hunda rabbi kan uumee jiraatu taate saba keessaa filatu aadaa keessaa filatu afaan keessaa filatu hin qabu rabbi kana irratti yoo walii gallu taate amantiin aadaa tokko ofitti qabdee kaan ofirraa dhiibdu hin jirtu warra amantii san hoggan warra amantii san duuba taa'ee olaantummaa aadaa fi olaantummaa siyaasaa fi olaantummaa diinagdee fi eeysisuudhaaf eenyummaa biraa gadi dhiibuudha. Amma amantii baay'ee keessatti guddate warra musliimaa irraan dhaladhee warra keenya gara tokko kiristaanaa warra protestaantii wajjin hin jiraadhee kaatolikii nan beekaa amantii oromummaati gadi dhiibdu argee hin beeku. Oromummaa amantii hunda keessattuu calaqqisiisuu nan danda'a. Inumaatu yoo oromummaa ta'e gadi qabde hanquu qabda amantii san keessatti hanquu qabda jechuudha. Amantii teetis eenyummaa keetis waliin simsiftee deemuu danda'uu qabda. Sirni barsiifni amantii ta'e gadi qabiiti sabummaa ta'e qofa ol qabi jedhu. Sabummaa ta'e gadi qabiiti amantii ta'e qofa ol qabi jedhu. Yookiin immoo amantii ta'e eenyummaa saba keetii gadi qabiiti baandiraa biyyaa qofa ol qabi fannis jedhu suni hira qaba jechuudha. Sirni cunqursaa of keessaa qaba. Yeroo hunda gaafa tokko gadi qabamu ka ol qabamu jira beek. Gaafa samtu wal qabamu saba wal qabamu jira. Gaafa amantiin tokko wal qabamu amantii wal qabamu jira. Wal qixxummaatti yoo kaamannu taate of keessatti illee amantii teenyas saba keenyas biyya teenyas wal qixxeessinee ilaaluu danda'uu qabna jechuudha. Nayyaadadha. Budaawud bira dhaqee confidently Abiyyi fi Lammaan ejjennoo ani qabuu fi ati qabdurra addan qabanii waa'ee nagaa Oromiyaa irratti jedhee yeroon itti mormuun yaadadha. Doongorri guddaan nuti goone warri aangoorra bahe ilmaan Oromooti. Kaleessas dhiibbaa wayyaanetiitu hacuuccaa wayyaanetiitu Oromootti isaan jallise malee Oromoon akka miidhamu, Oromoon akka cunqurfamu, Oromoon lola keessa akka galu, tasgabbii akka dhabu hin barbaadan jedhee hin shakkine. I trusted them. Doongorri ani argachi. Isaan amanuun dogoggora. Doongora guddaa ture. Maaliifi isaan
yeroo bitatanii aangoo gadi cimsachuu malee biyyi kunis uummanni keenyas gama dimookiraasiitti akka cehu fedhii qabaachaa akka hin turin mul'ataa ture yeroo sanitti. Yeroo tokko beektaa willful ignorance waan jedhamu jira. When you want to believe nageenyi biyya kanatti akka bu'u ce'umsi keenya nagaan akka cehu akka godhamu hireen Oromoon dhiiga isaatiin fide kun akka milkaa'uuf hawwii guddaa qabaachaa waan turreef yoo aadatte gama jalqabaa irratti Abiy mormaan ture. San hunda dhiifne wanni kun milkaa'uu qabaa jennee cichine hanga manguddicha Daawud Ibsaa live TV irratti iyyanutti kan deemne garaagarummaa fedhes yoo qabaanne tarii jarri kun walitti aaree wal amanuu dhabaniiti malee Oromummaa irratti Oromiyaa irratti nagaa irratti garaagarummaa hin qabanii jedhee waan yaadeef san dhiibaa turre lesson learned baranneerra. ኢትዮጵያን ለምሳሌ ግለጻት በአጭር ቋንቋ እንዴት ትገልጻታለህ? አሁን ባለው ሁኔታ ብዙ እድል ያላት ብዙ ማደጋ የተጋረጠባት ሀገር ናት። ይሄ የተጀመረው ሽግግር ያለ ከፍተኛ ጦርነትና ያለ አብሶሉት ዊነር አብሶሉት ሉዘር አልተፈጠረም። ፍጹም አሸናፊም ፍጹም ተሸናፊም አልመጣ። ይሄ የፈጠረው እድል አለ ወደ ዲሞክራሲ ለመሸጋገር ሀገርን ለማስቀጠል እድል አለ። በጦርነት የሚመጣ ለውጥ አብሶሉት ዊነርና አብሶሉት ሉዘር ይፈጥራል። ፉል ሪቮሉሽን ስታደርገው ተሸናፊው ሙሉ በሙሉ ይንኮታኮታል፣ አሸናፊው ሙሉ በሙሉ አሸንፎ ከዜሮ የሚጀምርበት እድል ነው የሚፈጠረው። ከዛ ይልቅ አሁን ያለው እድል ለ50 60 ዓመት ከነ መንግስቱ ነዋይ ጀምሮ ከነዋቆ ጉቱ ዘመን ከነታደሰ ብሩ ጀምሮ ሲታለብ የነበረው ፍትሃዊ የሆነ ዲሞክራሲያዊ የሆነ ሰላማዊ የሆነ የፖለቲካ ስርዓተ መንግስት ለመገንባት እድሉ አለ። ግን እድሉን እያጨናገፍነው ነው። ባለፈው አንድ አመት ተኩል ኃጢአት ነው የተሰራው እዚህ ሀገር ላይ። የማይገኝ ጎልደን ኦፖርቹኒቲ ነው ለዚህ ሀገር የመጣው። በጣም ጥቂት ሀገሮች ነው ያገኙት እድል ነው። በስልጣን ላይ የነበረው ስርዓት ሳይፈረካከስ ወደ ሽግግር ማምጣትና ተቃዋሚው አብሶሉትሊ ሳይሸነፍ ሙሉ በሙሉም ሳይሸነፍ አንድ ሀገር ውስጥ መግባት የተቻለበት ፖለቲካ ምህዳሩን ማስፋት የቻልንበት እድል ሳንጠቀሙ ተመልሰን ፖለቲካል ምህዳሩ እየጠበበ ያለበት ያ የነበረው ደስታ ያ የነበረው ጁቢሌሽን ተመልሶ ወደ ጥርጣሬ ወደ ግጭት ወደ ሽኩቻ ወደ መገዳደል የገባበት ነውና ትልቅ እድል ነበረና ያን እድል እያጨናገፍነው ነው። ወደፊት እንግዲህ ከምርጫው ይደረግ ብለዋል። ከምርጫ በኋላ ቅድም እንዳልኩ ምርጫውን ስናሸንፍ የምናደርገው ሪሴት ነው። መስከረም 2020 ላይ ኢትዮጵያን ወደ ኤፕሪል 2018 ማመለስ ነው ፈልገው ነው። ያንን ሚስ ያደረግነው 2 ዓመት መልሰን ልንኖረው ይገባል። መልሰን አዲስ ሶሻል ኮንትራክት አዲስ ውይይት ድርድር ማድረግ የነበረበት ሳናደርገው የሮጥንበትን ተመልሰን መስራት ያስፈልጋል። ያን ከሰራን እድል አለን። ያን አይደለም እንደ ትላንትናው አዲስ አምባገነናዊ ስርዓትን መሰረታለን ተብሎ የሚካሄድ ከሆነ እንደ ትላንትናው በጣለውና ጥሎ ማለፍ ጨዋታ እንሄዳለን ተብሎ የሚካሄድ ከሆነ ከፍተኛ አደጋ እዚህ ሀገር ላይ ይፈጠራል። አምባገነናዊ ስርዓት መመስረት እዚህ ሀገር ፈጽሞ አይቻልም። አምባገነናዊ ስርዓት ለመመስረት 3 ወሳኝ ፋውንዴሽኖች ያስፈልጋሉ። ማህበራዊ፣ ሴኩሪቲ እና ፖለቲካዊ መሰረት ሊኖር ይገባል። የፖለቲካው ሁኔታ በጣም ፖላራይዝድ ነው። አምባገነናዊ ስርዓት ለመመስረት አይፈቅድም። ኢኮኖሚ በጣም ተዳክሟል። አምባገነናዊ ስርዓትን ጀስቲፋይ ለማድረግ የሚያስችል ኢኮኖሚ የለም። የሴኩሪቲ ሴክተሩም ተዳክሟል። ጨፍልቆ እንደ ትናንትናው ለመግዛት የሚያስችል ሴኩሪቲ እዚህ ሀገር የለም። ይህን ስለነበረ ባለፈው 2 ዓመት ተሞከረ፣ አልሰራም። ስለዚህ ኢትዮጵያን ትልቅ እድል እንዳላትና ትልቅ አደጋ እንደተጋረጠባት ለዚህ ትውልድ ደግሞ ይሄን እድል ሚስ የምናደርገው ከሆነ ታሪክ ይቅርም አይለን ሰክሲድ ላለማድረግ ደግሞ ምንም አይነት ኤክስኪውዝ ምንም አይነት ምክንያት የሌለን እንደሆነ ነው ማለት ነው።